السلام عليكم ورحمة الله وبركاته. سبسكرايب، لايك، ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አንቱ አዛኝ ነብይ፣ አንቱ የሁሉ በላጭ፣ የድሆች አባት፣ የነቢያቶች ሁሉ መደምደሚያ፣ አንቱ የአላህ ወዳጅ፣ አንቱ የወንጀለኞች አማላጅ፣ ያ ረሱላህ ነፍሴ ለነፍሱ ፊዳቱሁም። እነሆ እርሱን ለዘመናት ሲናፍቁ የከረሙ ኡመቱ ስላንቱ ሊሰሙ በጉጉት እየጠበቁ ነውና ይፍቀዱልኝ። ስለ አንቱ ላውጋችሁ እስኪ ፍቀዱልኝ፣ ስለ ጣፋጭ ህይወታቸው ላጫውታቸው እስኪ ፍቀዱልኝ፣ ስለ አንቱ ነግራቸው አንቱን ላጓጓቸው። ሁላችንም ከነፍሶቻችን በላይ እንወዱታለን ያ ረሱላህ። ጊዜው ዒሳ አለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነገዶች በተለያዩ የጎሳ መሪዎች ይመሩ ቢሆንም ጉልበተኛው ከደካማው፣ ሀብታሙ ከደሃው፣ ባለብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባለው ፐርሺያኖች እንኳን እሳት በማምለክ የተዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነፃነት የማይቀላቀልበት ዘመን ነበር። አዎ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀበርበት ዘመን ነበር። አማልክቶች ይመለኩ ነበር። በዚያ ዘመን በተከበረው የአላህ ቤት ከአባ ውስጥ 300 አማልክቶች ይመለክ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች ራቁታቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ ድንቁርና ባህር ውስጥ በዋለለበት ላይ ሳለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ለንግድ አስፈላጊ የሆኑትን ዕቃዎች ሸምቶ ሲመለስ የስሪብ ወይንም መዲና የተባለች ከተማ ሲደርስ አብዱላህ ትንሽ ተጫጫነው። ነጋዴ ጓደኞቹም የንግድ ሸቀጦቹን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ ያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት ፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነርሱም ሸቀጣቸውን ይዘው መካ ጉዟቸውን ቀጠሉ። በመጨረሻም አብዱላህ የአብራካቸውን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት ላይ የተተካኩ የአሚና የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና በመውለጃ ጊዜዋ ባለቤቷ ከጎኗ ባይኖርም የእሷን የመውለጃ ጊዜ የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይተዋታል። በወርሃ አረቢያ አልአወል በዕለተ ሰኞ ምድር ዓለማችን ከብዙ ሺህ ዓመታት ተጠብቀው የነበረው ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መገለጫ የሆነው፣ ያ ምድርን ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም ኢብኑ አብዱል መናፍ ኢብኑ ቁሳይ ኢብኑ ኪላብ ኢብኑ አብዱል ሙራ ኢብኑ ከዓብ ኢብኑ ሉአይ ኢብኑ ኻሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ቁዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙደር ኢብኑ ኒዛር ኢብኑ ማዓድ ኢብኑ አድናን እያለ የዘር ሐረጉ ከኢስማኤል አለይሂ ሰላም ጋር ይገናኛል። አሚና ረሱል አለይሂ ሰላቱ ወሰላም ልክ እንደተገላገለችው ሱወይበተል አስለሚያ የምትባል የአቡለሃብ ባሪያ ወደ አሳዳሪዋ አቡለሃብ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበስረው እሱም በደስታ ሰክሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችን አለይሂ ሰላቱ ወሰላም አያት የሆኑት አብዱል ሙጠሊብ ይህንን የምስራች ሲሰማ በሽማግሌ አቅሙ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎ በስስት እየሳመው ወደ ካዕባ ገሰገሰ። አላህ ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸለትና የረሱላችን አለይሂ ሰላቱ ወሰላም ስም ሙሐመድ ብሎ ሰየመው።
ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃን እንደተወለደ በጥንካሬ እንዲያድግ ገጠር ይሸኟቸው ነበር። ረሱልም አለይሂ ሰላቱ ወሰላም ወደ ገጠር ሊሸኙ ገበያ ላይ የገጠር ሴቶች ፍለጋ ተወጣ። በመካ ውስጥ አንድ አካባቢ አለ። ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች በሚገናኙበት በዚያ ቦታ የተሰለፉ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል አለይሂ ሰላቱ ወሰላም ግን አባት የሌላቸው ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሐሊማ የተባለች እድለኛ የሕፃናቱን ገበያ ገብታ ረሱል አለይሂ ሰላቱ ወሰላም ብቻ ስታገኛቸው ባዶ እጄን ከመመለስ ብላ ይዛቸው ከአካባቢው ሰዎች ጋር ጉዞ ጀመረች። ረሱል አለይሂ ሰላቱ ወሰላም ያሳዳጊያቸው ሀገር ሲደርሱ ለዘመናት በድህነት የሚታወቀው ያሳዳጊያቸው የሐሊማ ቤት በጥጋብ ደስታ ተሞላ። የሐሊማ ቤት ታይቶ በማያውቅ የበረካ ማዕት አሸበረቀ። በዚህ ሁኔታ ረሱል አለይሂ ሰላቱ ወሰላም በዚያው ገጠር ውስጥ አድገው ከሕፃናት ለመጫወት በቁ። ከዕለታት አንድ ቀን ረሱል አለይሂ ሰላቱ ወሰላም ከጥቢ ወንድማቸው ከሐሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መልአክ በሰው ተመስለው መጡ። ረሱላችንን አለይሂ ሰላቱ ወሰላም ወደ ዳር አወጧቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል አለይሂ ሰላቱ ወሰላም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱል አለይሂ ሰላቱ ወሰላም በድንጋጤ ተሞልተው ቆመው አገኘቻቸው። ከዚያም በስስትና በፍቅር አቀፈቻቸው። አቅፋቸው ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ ጋር እየተጫወትን ሳለ ሁለት ሰዎች ድንገት መጡ። አስተኝተውም ደረቴን ለሁለት ከከፈሉ በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም ነጭና በጣም የሚገርም ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብሎ ነገራቸው። እነዚያ ሁለት መላእክቶች ጅብሪልና ሚካኤል ነበሩ። ከዚያም ሐሊማ ረሱልን አለይሂ ሰላቱ ወሰላም በእቅፏ አስገብታ እቤት አመጣቻቸው። ይህ ጊዜ ባለቤቷ ሐሊማ ይህ ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም ያሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክበዋለን። እሷም በዚህ ሐሳብ ተስማምታ ለዓመታት አካባቢያቸውን ኑር ያበራላትን ሕፃን በ4 ዓመቱ ወደ መጣበት መካ ይዘው ተሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱል አለይሂ ሰላቱ ወሰላም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡት ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነ ነገሯት። ያን ጊዜም እሷ ወላሂ የኔ ልጅ ልክፍት አይነካውም፣ ሙሐመድን ነፍሰ ጡር ሆኜ ምን እንዳየው ልንገራቸው። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንጻዎች ላይ ሲያንጸባርቅ ተመልክቻለሁ። ደግሞም እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ምስጢር አለው አለቻቸው። ከዚያም ረሱል አለይሂ ሰላቱ ወሰላም ከእናታቸው ጋር መኖር ጀመሩ። ከዕለታት አንድ ቀንም የረሱል አለይሂ ሰላቱ ወሰላም እናት ልጇን ሙሐመድንና አገልጋያን ኡሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም አጎቶቻቸውን ልታስተዋውቅ ወደ የስሪብ ወይንም መዲና ጉዞ ጀመረች። ጉዞ በጣም ከባድ ነበር። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቋርጠው መዲና ደረሱ። አሚና ልጇንና አገልጋያን ይዛ በመዲና ለአንድ ወር ያክል ተቀመጠች። ከዚያም ወደ መካ መመለስ ስለነበረባት ልጇንና አገልጋያን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋን መቋቋም አልቻለችም ነበርና አብዋ በተባለ ቦታ አሚና ህይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱል አለይሂ ሰላቱ ወሰላም በ6 ዓመታቸው እናታቸውንም አጡ። ኡሙ አይመን የተባለችው አገልጋይ አሚናን እዛው አብዋ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የረሱላችን አለይሂ ሰላቱ ወሰላም አያት ረሱልን የማሳደግ ኃላፊነት ወሰደ። ከልጃቸውም በላይ ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆነውም በትልልቅ ሀገራዊ ጉዳይ ሲወያዩም
ረሱል አለይሂ ሰላቱ ወሰላም በእቅፋቸው ያኖራቸው ነበር። ይሁን እንጂ አብዱል ሙጠሊብ ብዙ ሳይቆይ ረሱል አለይሂ ሰላቱ ወሰላም በተወለዱ በ8ኛ ዓመታቸው ህይወቱ አለፈች። አብዱል ሙጠሊብ ሲሞቱ የረሱል አለይሂ ሰላቱ ወሰላም አጎት የሆኑት አቡ ጣሊብ በተራው እሳቸውን ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል አለይሂ ሰላቱ ወሰላም ያለው ቦታ እጅጉን ድንቅ ነው። ልጆቻቸውን ከእሳቸው በፍጹም አያወዳድሩም ነበር። አቡ ጣሊብ ምንም እንኳን እንደ ሌሎች የረሱል አለይሂ ሰላቱ ወሰላም አጎቶች ባለሀብት ባይሆኑ ነገር ግን በጣም ክቡር ሰው ነበሩ። አቡ ጣሊብ የትም ይሂድ የት ብቻ ከጎኑ ረሱል አለይሂ ሰላቱ ወሰላም አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣ ሸቀጦችን ለመነገድ ከመካ ሲነሱ አቡ ጣሊብም ረሱል አለይሂ ሰላቱ ወሰላም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦች እጅግ ብዙ ከተጓዙ በኋላ በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህን በሚያመልክበት ቦታ ብቅ አሉ። ይህ የነጋዴ ተጓዦች ሲመለከት በሩጫ ወደ ነጋዴዎች ሄደ። ከዚያም ይህ መነኩሴ ረሱል አለይሂ ሰላቱ ወሰላምን በጣም አፈጠጡባቸው። ይህ ልጅ ማን ነው ብለው ጠየቁ። አቡ ጣሊብም የኔ ልጅ ነው አለ። መነኩሴው ይህ ልጅ አባቱ በህይወት መኖር የለበትም ሞቷል አሉ። አቡ ጣሊብም በእርግጥ ልክ ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማኝና ይህን ልጅ ወደ መካ ይዛው ተመለስ፣ ይህ ልጅ ትልቅ ሚስጥር ይታይበታልና አሁን አይሁዳውያኑ ካዩት ሳይገሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነብይ ሰለላሁ ዐለይሂ ወሰለም ይዟቸው ወደ መካ ተመለሰ። አሁን ነብያችን የልጅነት ዘመናቸውን አጠናቀዋል፣ ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው ይጠጣሉ፣ ዚና ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣቶች የሚሆኑት ረሱል ሰለላሁ ዐለይሂ ወሰለምን አይመስጣቸውም ነበር። ሁሌም ስራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል እንደ ማንኛውም ወጣት ከተማ ላይ መጫወት አማራቸውና ከብቶቻቸውን ለባለቤቱ አስረክበው መሃል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ እየተጨፈረ ተመለከቱና ጠጋ ሲሉ አላህ ያልተሰበ እንቅልፍ በዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ እያደረገ የወጣትነት ፈተና ያሸጋግራቸው ጀመር። ቀናት በቀናት ሳምንታት በሳምንታት እየተተካኩ ክረምቱ ተጠናቆ የበጋው ክፍለ ጊዜ መጣ። በዚያ ዘመን አረቦች የንግድ እንቅስቃሴያቸው የሚጠፋው በበጋ ክፍለ ጊዜ ስለነበረ እያንዳንዱ የመካ ተጓዥ ነጋዴ ወደ ሻም ለመሄድ ዝግጅት ጀመረ። ከነዚህ ነጋዴዎች ውስጥም ኸዲጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለችበት። ጉዞ ከመጀመሩ በፊት ግን ይህች ኸዲጃ ደሞዝ ከፍለው የንግድ ስራዋን የሚያከናውንላት ታማኝ ሰው በማፈላለግ ላይ ነበረች። ብዙም ሳይቆይ ኸዲጃ ስለ ረሱል ሰለላሁ ዐለይሂ ወሰለም ታማኝነት ሰማችና እሳቸው ዘንድ ሄዳ በማነጋገር የንግድ ስራዋን ለማከናወን ተስማሙ። ረሱል ሰለላሁ ዐለይሂ ወሰለም ከኸዲጃ በተስማሙት መሰረት የሷን ንግድ ተገበያይተውላት ሊመለሱ ከቁረይሽ ነጋዴዎች ጋር የሻም ረጅሙን ጉዞ በጠዋት መጓዝ ጀምረዋል። ከረሱል ሰለላሁ ዐለይሂ ወሰለም ጎን አንድ መይሲራ የሚባል የኸዲጃ አገልጋይ ይራመዳል። ሁሌም ፈተና የበዛበት የአረቢያ አሸዋ በእግር እያቆራረጡ በፍጥነት በመጓዝ መንገዱን ተያይዘውታል። ከላይ ፀሐይዋ በምትለቀው ንዳድ ከአሸዋው ግለት ጋር ተዳምሮ እጅጉን አስቸጋሪ ጉዞ ነበር። ይሁን እንጂ የአየሩን ሁኔታ ችላ በማለት ጉዟቸውን በመቀጠል እጅግ ብዙ መንገድ ካቋረጡ በኋላ አንዳንድ ዛፎች ያሉበት ቦታ ደረሱና ሁሉም እዚያ ቦታ ላይ እረፍት ለማድረግ ተሰባሰቡ። ረሱል ሰለላሁ ዐለይሂ ወሰለም ከቀያቸው ሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ሳሉት እስኪ በምናባቸው። ሌላው ለእረፍት ተሰባስቦ ሲስቅና ሲጫወት እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ያ ሐቢቢ ያ ረሱላህ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ቁጭ ካሉበት የዛፍ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሳቸውን መቆጣጠር ተሳናቸው። ብዙ ከተመለከታቸው በኋላ
መይሲራ ወደ ተባለ ኸዲጃ አገልጋይ ዘንድ ጠጋ በማለት ይህ እዚያች ጥላ ስር ላይ ቁጭ ያለው ማን ነው ብሎ ጠየቀው። መይሲራም ይህ ቁረይሻዊ ሰው ሲሆን የሐረም ቤተሰብ ነው በማለት መለሰለት። መነኩሴው በዚያች ጥላ ስር ነብያት እንጂ ማንንም አይቀመጥም ብሎ ሄደ። አሁን ሁሉም የሚበቃውን ያህል አርፏል። ገመሎቻቸውን በመፍታት ዳግም ጉዞ ጀመሩ። አሁንም በዚያ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማ የሆነችው የሻም ምድር ደረሱ። ሁሉም ከተማይቱን እንደረገጡ ሁሉም ገበያ ሲገባ ሊገበያይ ይበተናል። ረሱል ሰለላሁ ዐለይሂ ወሰለም ግብይታቸውን ሊጀምሩ መይሲራን ይዘውት ወደ መሃል ገበያ ዘልቀው ገቡ። እሳቸው ሲገበያዩ የሥነ ምግባራቸው ምጥቀት የመይሲራን ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ስልታቸው በቃ ሁለንተናዊ ባህሪያቸው መይሲራን ስራ ትቶ እሳቸውን እንዲመለከት አስገድዶታል። በዚህ ሁኔታ ለተወሰኑ ቀናት ከተገበያዩ በኋላ የነጋዴዎቹ የመመለሻ ቀጠሮ ደረሰና ሁሉም የሸመተውን ሸምቶ የሸጠውን ሽጦ በትርፍ ሲመለሱ የረሱል የንግድ ስሌት ግን ከሁሉም በተሻለ መልኩ በእጥፍ ትርፋማ ነበር። ረሱል ሰለላሁ ዐለይሂ ወሰለም በስሩ ያቀፈውን የነጋዴው ጉዞ የአረቢያ ጋራ ተራራ በማቋረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐዩን ሐሩር በጸጋ ተቀብሎ ግመሎቹን መንዳት ተያይዟል። በዚህ መሃል ረሱል ሰለላሁ ዐለይሂ ወሰለም በዝምታና በእርጋታ ሲጓዙ አንዲት ዳመና በእሳቸው ቀጥታ በመሆን ከፀሐዩ ንዳድ እሳቸውን ብቻ በማስጠለል እስከ መካ ድረስ ትሸኛቸው ጀመር። ሁሉም በአግርሞት ይመለከቱታል። የተጓዥ ነጋዴ ቡድን እልህ አስጨራሽ ጉዞ ካጠናቀቀ በኋላ ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዎችም የሸቀጦች ነጋዴዎችን ለመቀበል በሰልፍ ቆመው ነበር። ነጋዴዎቹ ከሻም ምድር ሸቀጦችን ይዘው መካ በመግባታቸው ነዋሪዎቹ እጅጉን አስፈንጥዟቸዋል። በዚህ መሃል ባለጸጋዋና ከበርቴዋ ኸዲጃ የንግዱን ሁኔታ ለመመልከት ሸቀጧ ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱል ሰለላሁ ዐለይሂ ወሰለም ጋርም አብሯቸው የሄደው የኸዲጃ አገልጋይ መይሲራ ስለ አስደናቂ ባህሪያቸው መነኩሴ ያለውንና ስለ ዳመናዋ በዝርዝር ነገራት። ኸዲጃ መይሲራ ስለ ረሱል ሰለላሁ ዐለይሂ ወሰለም የነገራትን በተመስጦ ትሰማው ነበር። ይህንን ታማኝ መልከ መልካም ሰው የራሷ የግሏ ልታደርገው ወሰነች። ከዚያም ኸዲጃ ነፍሳ ቢንት ሙነቢት ወደ ተባለችው ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ዘንድ ጥያቄው ቀረበላቸው። እሳቸውም ኸዲጃን ጠንቅቀው ስለሚያውቁ መርሐባ አሏትና ለአጎቶቻቸው አቡ ጣሊብ ኸዲጃን ማግባት እንደሚፈልጉ አሳወቁ። የረሱል ሰለላሁ ዐለይሂ ወሰለም አጎቶችም በሁኔታው ተደሰቱ። የኸዲጃን ቤተሰብ ለማስፈቀድ አቡ ጣሊብን ያካተተ የሽማግሌ ቡድን እነ ኸዲጃ ቤት ላኩ። ልክ ቤት ሲገቡ ምንም ሳይወሩ አቡ ጣሊብ የኢብራሂም ዘሮችና የኢስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለኛም በየዓመቱ የሚጎበኝ ቤት ለሰጠን ላከበረን ጌታ ምስጋና ይገባው፣ እኛም የዚያን ቤት ከአባ አገልጋዮችና የሰዎች ሁሉ ፈራጭ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባርና በታማኝነቱ ድፍን መካ የመሰከረለት የሆነው መሐመድ ኢብኑ አብዱላህ ምንም እንኳን ያጠፊ አላቂ የሆነው ገንዘብ ባይኖረውም ለሷ ጌጥ ግን አሁንም ቢሆን ወደፊት በማሟላት ሊያገባት አስቧል። ይህ ልጅ ወደፊት ትልቅ ሚስጥር ይኖረዋል በማለት ሽምግልናቸውን ጀመረ። የኸዲጃ ቤተሰብ መሐመድን በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን አግብተው የመካ ህዝብ ኑሮ የማያውቀውን የተረጋጋ በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሃል አላህ 6 ልጆች ሰጣቸው። ዘይነብ፣ ሩቅያ፣ ኡሙ ኩልሱም፣ ፋጢማ፣ አብዱላህ እና ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪያን ካዕባን በማደስ ላይ ሳሉ ሐጀር አልአስወድን ከካዕባ ታች በኩል ያለውን ጥቁር ድንጋይ ማለት ነው ማን ያስቀምጥ በሚል በጣም ተጨቃጨቁ። ለጦርነት ሁላ እስከ መገባበስ ጎሳዎቹ ተጋግለዋል። በመጨረሻም ሁሉም ጎሳውን በማረጋጋት በቃ በዚህ በር ቀድሞ የመጣው ሰው ሐጀሩል አስወድን ያስቀምጣል በማለት ተስማሙ። ሁሉም ቁጭ አሉ።
ማን ይሁን በዚህ በር በመግባት ይህንን የላቀ ክብር የሚቀናጀው በማለት በጉጉት በሩን ማየት ጀምረዋል። ብዙም ሳይዘገይ ሁሉም ሰው በበሩ ላይ አንድ ሰው ሲገባ አይተዋል። ፊታቸው በደስታ ፈካ። ሁሉም የሀጀር አልአስወድን ክብር ለዚህ ሰው ለማስረከብ ደስተኛ ሆኑ። እንዴት አይሆኑ? ሙሐመዱል አሚን እኮ ናቸው አለይሂ ሰላቱ ወሰላም። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሀጀር አልአስወድን በካዕባ ታች እንዲያኖሩ ሲጠየቁ በቁረይሽ ጎሳዎች መካከል አለመስማማት መፈጠሩን በመረዳት የለበሱትን ሪዳ ወይንም ፎጣ ከትከሻቸው አውልቀው መሬት ላይ አነጠፉት። ከዚያም ሀጀሩል አስወድን ድንጋዩን ማለት ነው ብድግ አድርገው በፎጣው ላይ በማሳረፍ እያንዳንዱን የቁረይሽ ጎሳ መሪ ጠርተው የፎጣውን ጫፍ እንዲይዙት ካደረጉ በኋላ ሁሉም የያዙትን የፎጣውን ጫፍ ተሸክመው ወደ ካዕባ እንዲጠጉ አደረጉ። ከዚያም በሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሀጀሩል አስወድ ረሱል ሰለላሁ ዐለይሂ ወሰለም በተከበረው እጃቸው አንስተው በካዕባ ላይ አሳርፈውታል። ከዚያም በኋላ ረሱል ሰለላሁ ዐለይሂ ወሰለም ሁኔታቸው የተቀያየረ መጣ። ብቸኝነት የቅርብ ጓደኛ አድርገው በመያዝ ስለዚህ ፍጥረት ዓለሙ አፈጣጠርና ስለ ፈጣሪው በጥልቀት ማንሰላሰል ጀመሩ። አብዛኛውን ጊዜያቸውን ከሰው ተነጥለው ስለ ፍጥረቱ ዓለሙና ስለ አስተነባባሪው ለማስተንተን ትልቁን ተራራ ስንቃቸውን ይዘው በመውጣት ሌት ተቀን ሂራ በሚባለው ዋሻ ውስጥ ያሳልፉ ጀመር። ሁሌም ወደዚያ ዋሻ ሲሄዱ አንድ ሰላምታ የሚያቀርብላቸው ድንጋይ አለ። ሁሌም ያስተውሉታል። አሁን ነገሩ ሊገላለጥ እየተቃረበ ነው። ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ያዩት ነገር ሁሉ በገሃዱ ዓለም መመልከት ጀምረዋል። በወርሃ ረመዳን በ40ኛ ዓመታቸው ማለት ነው ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም እንደወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ጅብሪል ዐለይሂ ሰላም በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ምንም ሳይናገር አንብብ አላቸው። እሳቸውም ማንበብ አልችልም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋሉና እቅፍ በማድረግ በጣም ጨመቋቸው። ከዚያም ለቀቅ አደረጓቸውና አሁንም አንብብ አላቸው። ረሱል ሰለላሁ ዐለይሂ ወሰለም እኔ ማንበብ አልችልም አሉት። ይህን ጊዜ ጅብሪል እንደቀድሙ ተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ አደረጋቸውና አንብብ፣ በዚያ ሁሉን በፈጠረው ጌታ ስም ሰውን ከረጋ ደም በፈጠረው ጌታ ስም አንብብ፣ ጌታህ በጣም ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህንን ጊዜ ረሱል ሰለላሁ ዐለይሂ ወሰለም በፍጥነት እየተንቀጠቀጡ ወደ ቤት መጡ። እቤት ኸዲጃ ነበረች። ወዲያ ፍራሻቸው ላይ በመተኛት አከናንቡኝ ማለት ጀመሩ። ኸዲጃም አከናነበቻቸውና ሲረጋጉ የሆኑትን ሁሉ ነገሯት። እሷም ብልህና አስተዋይናትና የቀድሞ መልካም ባህሪያቸውን በማስታወስ አላህ ለመጥፎ ነገር አሳልፎ እንደማይሰጣቸው አጽናናቻቸው። ይህን ጣፋጭ ንግግሯን ከኸዲጃ አንደበት ሲሰሙ ረሱል ሰለላሁ ዐለይሂ ወሰለም መረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ኸዲጃ ምንም እንኳን ውድ ባለቤቷን ለማጽናናት እንዲህ ብትናገርም ነገሩ ረፍት ስለነሳት ረሱል ሰለላሁ ዐለይሂ ወሰለምን ይዛ የክርስትና ሃይማኖት ላይ ወዳለው በድንቁርና ዘመን ስለ ራእይና ወህይ ዕውቀት ወዳለው አጎቷ ወረቃ ኢብኑ ነውፈል ይዛቸው ሄደች። ከዚያም አጎቴ እስኪ መሐመድ የሚነግርህን ስማው አለችው። አጎቷም ልጄ ምን ገጠመህ አለው። ረሱል ሰለላሁ ዐለይሂ ወሰለም በጣፋጭ አንደበታቸው ክስተቱን ዘርዝረው ነገሩት። ወረቃም ይህማ በሙሳ ላይ ሲወርድ የነበረው መንፈስ ነው። እኔ በህይወት ቆይቼ በአንተ ነብይነት ባምንብህና ህዝቦች ከሀገር ሲያባረሩ ከጎንህ ሆኜ ብረዳህ ምንኛ በታደልኩ አለው። ይህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ድንግጥ አሉ። ከዚያም ወደ ወረቃ ዞር በማለት ወገኖቼ እኔን ከሀገር ያስወጡኛል ብሎ ጠየቁት። ወረቃም አዎ እንዳንተ ያለ ተልኮ ይዞ የመጣን ሁሉ ይዋጋሉ አላቸው። ከዛም ረሱል ሰለላሁ ዐለይሂ ወሰለም ያ ራእይ ናፈቃቸው። ያ አንብብ የሚለው መልአክ እጅጉን ናፈቃቸው። ከዕለታት በአንድ ቀን ረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ ሳሉ ከወደ ሰማይ የሆነ ድምጽ ሰሙ። የሰሙትን ድምጽ ለማጣራት ከወደ ሰማይ ቀና ሲሉ ያን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዛም ወደ ቤት በመገስገስ ኸዲጃን ጠርተው ልብስ ደርቢልኝ አሏት። ደረበችላቸው። ልክ እንደተኙ ጅብሪል መጣና አንተ ልብስ ደራቢው ሆይ ተነስ፣
ተነስ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም ምራቅ አለው። ከዚያም በኋላ ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ የማድረግ ግዳጅ እንደተጣለባቸው ተገነዘቡ። ያኔ ዳዕዋቸውን ከጎናቸው ባለው ሰው መጀመር ፈለጉና ኸዲጃን ወደ አላህ ጠሯት። እሷም ለአላህ ጥሪ እጅ ነሳች። የቅርብ ጓደኛቸውና በመልካም ባህሪ እውቅ የሆነው አቡበክርን ወደ አላህ ጠሩት። እሱም ለአላህ ጥሪ አጎበደደ። አሊ ኢብኑ አቢ ጣሊብ የ12 ዓመት ልጅ ሲሆን ወደ አላህ ጠሩት። እሱም ለአላህ ጥሪ እጅ ነሳ። ከዛ አቡበክር በዙሪያ ያሉትን ሰዎች በሚስጥር መጣራት ጀመረ። አብዱራህማን ኢብኑ አውፍ፣ ዑስማን ኢብኑ አፋን፣ ዙበይር ኢብኑ አዋም፣ ጦልሃ ኢብኑ አብዱላህ እና በርካታ ሰዎች በአቡበክር አማካኝነት ዲኑን ይቀላቀሉ ጀመር። ያን ጊዜ ሶላት እኛ በመናቀው መልኩ አልተወሰነም ነበር። ብቻ ጎህ ከመቅደዱ በፊትና ጀንበር ከመጥለቋ በፊት ሁለት ረካዓ በረሱል ሰለላሁ ዐለይሂ ወሰለም መሪነት በድብቅ ይሰግዱ ነበር። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ከሷሃቦች ጋር በድብቅ ሲሰግዱ የእሳቸው አጎት የሆነው አቡ ጣሊብ ብቅ አለባቸው። ሶላታቸውን እስኪያጠናቅቁ ከጠበቁ በኋላ ምን አይነት አዲስ ሃይማኖት ነው ብለው ረሱሉን ሰለላሁ ዐለይሂ ወሰለም ጠየቋቸው። ረሱል ሰለላሁ ዐለይሂ ወሰለም በመለሳለስ ካስረዷቸው በኋላ ወደ ኢስላም ጥሪ ያደረጉለት። ይሁን እንጂ የአባቶችን ሃይማኖት አልለቅም በሚል የወደቀ ምክንያት ጥሪውን መቀበል አሻፈረኛሉ። ሆኖም ግን ልጁን አልይን ከረሱል ሰለላሁ ዐለይሂ ወሰለም እንዳይለይ መከረው። የሷሃቦችም ቁጥር ቀን በቀን እየጨመረ በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ ልባቸውን በኢማን አጠነከረው። ከዚያም አላህ ሱብሓነሁ ወተዓላ ረሱሉን ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን ዳዕዋ እንዲያደርጉላቸው አዘዟቸው። ረሱል ሰለላሁ ዐለይሂ ወሰለም ዋዝ አልነበሩምና ገራሚ ስልት ነበር የተጠቀሙት። አንድ ተራራ ላይ በመውጣት የመካን ህዝብ ተጣሩ። ከዚያም ሁሉም ተሰበሰበ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ወገኖቼ ሆይ እኔ እናንተ ዘንድ ታማኝ አይደለሁምን አሉ። ሁሉም ነህ ብሎ መሰከረላቸው። ከዚያም ረሱል ወራሪዎች ሊወሯችሁ እየመጡ ነው ብላችሁ አታምኑኝም አላቸው። ሁሉም እናምናለን በማለት መለሱላቸው። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የበኒ ከዓብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የአብዱ ሸምስ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የበኒ አብዲል መናፍ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የሃሺምና የአብዱል ሙጠሊብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። አንቺ ልጄ ፋጢማ ሆይ ነፍስሽን ከእሳት አድኚ። እኔ ለማናችሁም አላህ ዘንድ ልጠቅማችሁ አልችልም። ዝምድናውን እንኳን እዚህ ብቻ ነው ልቀጥለው የሚችለው በማለት ተጣሩ። ይህ ንግግር በቁረይሽ ወራዶች ላይ እንደ መብረቅ ነበር ያስበረገጋቸው። የረሱልን ጥሪ ምላሽ ፌዝና ማላገጥ አደረጉባቸው። ይሁን እንጂ ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውንና ጣዖትን ማውገዛቸውን አላቆሙም ነበር። ይህ ያሳሰባቸው የቁረይሽ ባላባቶች የረሱል ሰለላሁ ዐለይሂ ወሰለም አጎት ወደ ሆነው አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ ይህ የወንድምህ ልጅ አማልክቶቻችንን እየተሳደበ ነው፣ ሃይማኖታችንን እያንቋሸሸ ነው፣ ህልማችንን እያንቋሸሸ ነው፣ ቀደምት አባቶቻችንን ጥመት ላይ ነበሩ እያለ ነው። ስለዚህ አስቆምልን፣ አይ የምትል ከሆነ ለኛ ተውልን አሉ። አቡ ጣሊብም አረጋግተዋቸው መለሷቸው። ረሱል ሰለላሁ ዐለይሂ ወሰለም ግን ዳዕዋቸውን አጧጥፈው ይዘውታል። ቁረይሾች ይህ ጉዳይ ምንም አላማራቸውም ነበርና ዳግም አቡ ጣሊብ ዘንድ በመሄድ አቡ ጣሊብ ሆይ የወንድምህ ልጅ አስቆምልን ብንልህ ዝም አልክ። እኛ አባቶቻችን ጥመት ላይ ነበሩ ሲባሉና አማልክቶቻችን ሲሰደቡ ማየት አንችልም። አባ ጣሊብ ሆይ አንተ እኛ ዘንድ የተከበርክ በእድሜም የገፋህ ነህ፣ አክብረንሃል። አሁን ግን ወይ መሐመድን አስቆምልን ወይ ደም እንፋሰስ፣ ወይ እናንተ ወይ እኛ እናልቃለን አሉ። ይህን ጊዜ አቡ ጣሊብ ረሱልን ሰለላሁ ዐለይሂ ወሰለም አስጠራቸውና የወንድሜ ልጅ ሆይ ቁረይሾች መጣው እንዲህ ብለዋል፣ ተዋቸው ልጄ፣ በደከመ እድሜ የማልቋቋመውን አታሸክመኝ፣ አማልክቶቻቸውን አትንካባቸው፣ የሚጠሉትን ላኢላሃ ኢላላህ ንግግር አትናገር በማለት መከሯቸው።
ረሱልም ሰለላሁ ዐለይሂ ወሰለም ወላሂ ነው የምልህ አጎቴ ፀሐይን በአንድ እጄ ጨረቃን በአንድ እጄ ቢያስረክቡኝ ይሄን ጉዳይ አልተውም፣ ወይ አላህ ጉዳዩን ያስፋፋልኛል ወይ እነሱ እኔን ይገሉኛል አሉ። አቡ ጣሊብ እንደፈለግከው የፈለግከውን ስራ ወላሂ እኔ አንተን ለማንም ማሳለፍ አልሰጠህም አላቸው። ቁረይሾችም ምንም እንኳን መሐመድን ለማታለል ብዙ ብልጭልጮችን ቢጠቀሙ እሳቸው ግን ከቁብ አልቆጠሩትም። ረሱል ሰለላሁ ዐለይሂ ወሰለም አጋጣሚዎችን እየተጠቀሙ ተከታዮቻቸው ማበራከት ተያያዙ። አሁን የሐጅ ስነ ስርዓት ተቃርቧል። የሐጅ ወር ሲገባ አረብ የተባለ ሁሉ ከነመሪዎቻቸው መካ በመምጣት ያሳልፋሉ። ቁረይሾች ግን እጅጉን ሰግተዋል። ምናልባትም ለሐጅ ስነ ስርዓት የሚመጡ የአረብ ነገድ የሙሐመድን ጥሪ ሰምተው እንዳይቀበሉ እጅጉን ስጋት አድሮባቸዋል። ከዚያም ለሐጅ የሚመጡ አረብ ነገዶች የሙሐመድን ጥሪ እንዳይሰሙ ምን ማድረግ አለብን በማለት በእድሜ ከሚበልጣቸው ከወሊድ ኢብኑ ሙጊራ ዘንድ ተሰባሰቡ። ግማሹ መሐመድ ጠንቋይ ስለሆነ ወሬውን እንዳትሰሙ ብለን ስሙን እናጥፋ ሲሉ ጊዜ ወሊድ አራሱ እንደ ጠንቋይ አይደለም፣ ጠንቋይ ሲያዜምም ሲያጉረመርምም ተመልክተን የለ እንዴ በማለት ሌላ ሐሳብ እንዲያመጡ ጠየቀ። እነሱ በቃ መሐመድ እብድ ነው እንዳትሰሙት እንበል ተባባሉ። ወሊድም አረ ይሄ አያስኬድም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። እነሱ በቃ መሐመድ ገጣሚ ነው እንዳትሰሙት እንበል ተባባሉ። ወሊድም ስለ ግጥምና ገጣሚ የማያውቃል እንዴ መሐመድ የሚናገረው ግጥም አይደለም አላቸው። እነሱ እሺ ድግምተኛ ነው እንበል አሉት። ወሊድም ስለ ድግምት ማን የማያውቃልና ድግምተኛ የምትሉት አላቸው። እነሱ እሺ ምን ብለን ነው በአረብ ነገዶች ዘንድ ስሙን የምናጠፋው ብለው ሲጠይቁት ወሊድም ይህንን የጠቀሳችሁትን ሁሉ ብታወሩ ማንም ሊያምናችሁ አይችልም፣ ትንሽ ያምኑናል ብዬ የምገምተው እኛን እንደከፋፈለን ሁላ ባልን ከሚስት ወላጅን ከልጅ የሚከፋፍል ደጋሚ ነው እንበል ብሎ ሲነግራቸው በሱ ተስማሙ። ረሱል ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ ከተረከቡ 12 ዓመታት አስቆጥረዋል። ምንም እንኳን የቁረይሽ ቁጣና አሳማሚ ቅጣት ለሰው ልጅ የሚከብድ ቢሆንም ለሷሃቦች ግን ኢማንና ብርታት በእጅጉ ጨምሮላቸዋል። መካ አሁን ከተለያዩ የአረብ ሀገራት ለሐጅ በመጡ ነገዶች ተጥለቅልቃለች። መንገዶቹ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ነው ብሎ የሚያስበውን ጣዖት ተሸክሞ ይዘዋወራል። ይህንን አጋጣሚ ለመጠቀም ያሰቡት ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውና ራሳቸው እያንዳንዱ ነገድ ወዳለበት ጎሳ በመሄድ ጥሪ ማድረግ ጀምረዋል። የሚያስተባብላቸውና የሚያሾፍባቸው ቢኖርም ከልቡ የሚያምንባቸውም አለ። ይሁን እንጂ ውዱ ነብይ ጥሪያቸውን ያለምንም ተስፋ መቁረጥ አጧጥፈው ተያይዘውታል። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ከየስሪብ ወይንም መዲና የመጡ ሰዎች ተገናኙና በሚገባ ዳዕዋ አደረጉላቸው። ቃል ኪዳንን በማስገባት ሙሳዓብ ኢብኑ ኡመይር የተባለ ሷሃባቸው ቁርአን እንዲያስተምራቸው ዘንድ ከእነሱ ጋር ወደ መዲና ላኩት። መካ ላይ እንግልትና ስቃይ መልኩን ቀይሮ መጥቷል። ሷሃቦች በአደባባይ አሰቃቂ የሆነ ቅጣት መቀጣትን ጀምረዋል። ይህ ሁኔታ ያሳሰባቸው ነብይም ከፊል ሷሃቦችን ከዚህ ሰቆቃ ለመታደግ ወዴት ገለል ለማድረግ እንዳለባቸው ሲያስቡ ኢትዮጵያ ፍትሃዊና ሰላማዊ ሆና በማግኘታቸው ወደዚያ እንዲሄዱ አዘዟቸው። የመልእክተኛው ባልደረቦች በነቢያቸው ትዕዛዝ መሰረት የአረቢያ ምድር ለቀው ወደ አቢሲኒያ ከተሙ። ይሁን እንጂ የመካ አጋሪያን በክስተቱ እጅጉን ተበሳጭተው ከኢትዮጵያ ንጉስ ጋር ጓደኝነት ያለውን አምር የተባለ ሰው ወደ ንጉሱ የተለያዩ ስጦታዎችን አስይዘው ላኩት። ቁረይሾች የላኩት ሰው ምንም እንኳን ከሀበሻው ንጉስ ጋር የጠበቀ ወዳጅነት ቢኖረው ንጉሱ ስደተኞችን አሳልፎ ሊሰጠው ባለመቻሉ የእፍረት ካባን ተላብሶ ተመለሰ። አሁን የቁረይሽ የቅጣት አርጩሜ መልኩን ቀይሮ በመምጣት ማንኛውም አይነት ሰው ከመሐመድና ከተከታዮቹ ጋር ምንም አይነት የንግድም ሆነ የዝምድና ትስስር እንዲያቆም የሚል ህግ አጸደቁ። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ለ3 ተከታታይ ዓመታት መራሩንና የረሃብና የገለልተኝነትን ጽዋ ለመቅመስ ተገደዱ።
ከዚያም በእስላም ታሪክ የሐዘን ዓመት ተብሎ በሚታወቀው ዓመት ረሱል ሰለላሁ ዐለይሂ ወሰለም እንደ ልጅ እንደ ባሏም እንደ ወንድሟም ስትንከባከባቸውና ከጥላት ስትጠብቃቸው የነበረችው ውድ ባለቤታቸው ኸዲጃ ይህችን ዓለም ዱንያ ለቃ ተሰናበተቻቸው። የዚህ ዓመት ሐዘን በዚያ አላበቃም። ለረሱል ሰለላሁ ዐለይሂ ወሰለም እንደ ጋሻ ሆኖ ከቁረይሾች ይከላከልላቸው የነበረው አቡ ጣሊብ አልጋው ላይ መለስ አሸልቦ ቀረ። አሁን ረሱል ሰለላሁ ዐለይሂ ወሰለም የኔ ብለው የሚመኩበት ሰው መካ ላይ የለም። የአላህን ጥሪ መካ ላይ ማድረስ ተከለከሉ። ይሁን እንጂ እጃቸውን አጣጥፈው አልተቀመጡም። የአላህን ጥሪ ረዳት አገኝ በማለት ከመካ አጎራባች ወደ ሆነችው ጣኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸው ምንም እንኳን ጣኢፍ ላይ ተስፋ ቢያደርጉም ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ተዘዋውረው ጥሪ ያደረጉ። በመጨረሻም የጣኢፍ ሰዎች በህፃናት በእብዶችና በውሻዎች ረሱልን እያስደበደባቸው ከሀገር ያስወጧቸው ጀመር። ቢአቢ አንተ ወኡሚ ያ ረሱላህ። ከየአቅጣጫው የሚወረወረው የድንጋይ ጋጋታዎች የአሽረፈል ኸልቁን እግር ክፉኛ ደማቸው። ከጎናቸው ያለው አገልጋያቸው ዘይድ የሚወረወርባቸውን የድንጋይ ጋጋታዎች ረሱል ሰለላሁ ዐለይሂ ወሰለም እንዳያገኛቸው በአካሉ ቢከላከልም ከህፃናቱ የሚወረወረው ድንጋይ የረሱል ሰለላሁ ዐለይሂ ወሰለምን ጭንቅላት ፈንክቶ ፊታቸውን በደም አላወሰው። ቢአቢ አንተ ወኡሚ ያ ረሱላህ። ከሚዘንብባቸው የድንጋይ ናዳ የበለጠ ልባቸውን ያደማው ይሰነዘርባቸው የነበረው የንቀትና የስድብ ቃላት ነበር። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ለአላህ ድካማቸውን እንዲህ በማለት ተናዘዙ። ጌታዬ ሆይ የኃይሌን መዳከም የመላይን ማነስ ሰዎች ዘንድ የደረሰብኝ ንቀት ለአንተ አቤት እላለሁ። አንተ ያዛኞች ሁሉ አዛኝ፣ አንተ የደካሞች ሁሉ ጌታ፣ አንተ የኔ ጌታ ለማን ትተወኛለህ? ለሩቅ አጥቂ ትሰጠኝ ወይንም በጠላት እጅ ትጥለኝ? በኔ ላይ ተቆጥተህብኝ ካልሆነ በኔ ላይ በሚደርስብኝ ሁሉ ግድ የለኝም። ነገር ግን እኔን ደህና ማድረግ ለኔ የሰፋ ነው። ጨለማውን ባበራው ባንተ ብርሃን የቅርቢቱን ይሁን የመጪውን ዓለም ያሳመረው በሆነው ያንተ ብርሃን እጠበቃለሁ። ቁጣህ እንዳይወርድብኝ ወይም ጥላቻህ እንዳይሰፍርብኝ። ከዚያም አላህ Subhanahu Wa Ta'ala በተራራ ላይ የተወከለውን መልአክ ወደ ረሱል ሰለላሁ ዐለይሂ ወሰለም ላከው። መልአኩም ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት በመምጣት ሙሐመድ ሆይ ሁለቱን ተራራዎች ማለትም በጧኢፍ ሰዎች ላይ እንዳላተማቸው ፍላጎት ከሆነ አደርጋቸዋለሁ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ከአብራካቸው እሱን አላህ Subhanahu Wa Ta'ala በብቸኝነት ያለማጋራት የሚያመልኩ ልጆች እንዲወጡ ተስፋ አድርጋለሁ አሉት። ከዛም እጃቸውን ከፍ በማድረግ ያ አላህ ህዝቦቼ የሚያደርጉትን አያውቁምና ህዝቦቼን ወደ ትክክለኛው መንገድ ምራቸው በማለት ዱዓ አደረጉ። አሁን ወደ መጡበት መካ ለመመለስ ጉዞ ጀምረዋል። ጉዟቸው ላይም የሱብሂ ሰላት ደረሰባቸው። በበረሃ ላይ ቆመው ሲሰግዱ የጅን ጭፍሮች በመመልከት በርካታ ቁጥሮች ያላቸው ጅኖች በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሐጅ ጊዜ ደረሰ። እንደ ቀደምት ጊዜያት ሁሉ አሁን የአረብ ነገዶች ለሐጅ ስነ ስርዓቱ መጣው መካን ሞሏት። ይህ ሁኔታ ለረሱል ሰለላሁ ዐለይሂ ወሰለም አሪፍ አጋጣሚ አመቻቸላቸው። ሰው ወደ ተሰበሰበበት ሁሉ በመሄድ እናንተ ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ። እኔን ከተቀበላችሁ አረቦችን በቁጥጥር ታውላላችሁ። የቀረውም ዓለም ለእናንተ ያጎበድዳል፣ በጀነትም ንጉሶች ትሆናላችሁ እያሉ ጥሪ ማድረግ ጀመሩ። በዚያ ሁኔታ ላይ ሳሉ ረሱል ሰለላሁ ዐለይሂ ወሰለም የይስሪብ ሰዎችን ተመለከቱና ጠጋ በማለት እነማን ናችሁ በማለት ጠየቋቸው። ሰዎችም የኸዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ ተከታዮች ናችሁን አሏቸው። ሰዎችም አዎ። ረሱል ተቀምጠን ትንሽ እናውራ አሏቸው። ሰዎችም እሺ አሏቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ ያደረጉላቸው ሰዎቹን ልባቸው በእስላም እንድትንጠለጠል አደረጉ።
ሰዎች በመጨረሻም ዘመን የሚጠበቀው ነብይ ይህ እንደሆነ በመረዳት ማንም እንዳይቀድማቸውና ወደ ሀገራቸው ሊያስገባቸው ወሰኑ። የረሱል ወሬ በእነዚህ ሰዎችና በሙስዓብ ኢብኑ ኡመይር አማካኝነት በጥቂት ቀናት በመዲና ነዋሪያን ጆሮ ሁሉ ተዳረሰ። ሁሉም ሰው ያንን ነብይ ለማየት ጉጉት ጨመረበት። በወርሃ ዙልሂጃ የየስሪብ ሰዎች ዳግም ወደ መካ በመምጣት ረሱል ሰለላሁ ዐለይሂ ወሰለምን ተገናኝተው ሁለተኛ ቃል ኪዳን ገቡላቸው። በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም እሳቸውንና አቡበክርን በማስቀረት ሁሉንም ተከታዮች ወደ መዲና ሸኟቸው። ይህ ሁኔታ ደማቸውን ያፈላው ቁረይሾች ንብረቱ የቁሳይ ኢብኑ ኪላብ በሆነው ዳሩል በዋ በሰፊው አዳራሽ ውስጥ ተሰበሰቡ። ስብሰባውም ተጀመረ። የስብሰባው ርዕስ ሙሐመድና ተከታዮች መዲና ተሰበሰቡ ማለት የኛ የንግድ ሸቀጦች በመዲና ስለሚያልፉ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበር። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል፣ ሌሎቹ ደግሞ አይ እስኪሞት ድረስ እንሰራው ተባባሉ። የቀሩት ደግሞ ከሁሉም ጎሳዎች ጠንካራ ወጣቶችን በመመልመል ሁሉንም ሰይፍና ሲዛቸው በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህንን ሁሉ ጎሳ መበቀል ስለማይችሉ የደሙን ካሳ እንሰጣቸዋለን አሉና በዚህ ተስማሙ። የረሱል ዐለይሂ ሰላቱ ወሰላም ባልደረቦች የትውልድ ሀገራቸውን መካን ትተው በመውጣታቸው ከተማዋ እጅጉን ጭር ብላለች። የነሱን መካን ትቶ መውጣት ያበሳጫቸው የቁረይሽ መሳፍንቶች ነብዩን ሰለላሁ ዐለይሂ ወሰለም በጦር ያስወጉ ከተለያዩ ጎሳዎች ያዘጋጇቸውን ወጣቶች በተጠንቀቅ ቆመዋል። ጅብሪል ረሱላችን ዐለይሂ ሰላቱ ወሰላም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዟቸው። ሰዓቱ እኩለ ቀን ላይ ነው። ፀሐይ አይላለች። የመካ ሰዎች በዚያ ሰዓት የትም አይንቀሳቀሱም። ይህ ትዕዛዝ ለረሱል ዐለይሂ ሰላቱ ወሰላም እንደመጣላቸው ያለ ወትሯቸው ወደ አቡበክር ቤት ገሰገሱ። አቡበክር ደነገጠ። ምክንያቱም በዚያ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በስስት የአይኑን ማረፊያ እየተመለከታቸው ያ ረሱላህ በሰላም ነው በዚህ ሰዓት የመጡት አሏቸው። እሳቸውም እቤት ውስጥ ያለውን ሁሉ አስወጣ አሉት። ሚስጥር ሊያወሩ አቡበክርም አንተ የአላህ መልእክተኛ እቤት ውስጥ ማንም የለ ከቤተሰቤ ውጭ፣ የኔ ቤተሰብ ደግሞ የአንዱን ቤተሰብ ነው አሏቸው። እሳቸውም ከመካ እንደወጣ ታዝዣለሁ አሏቸው። አቡበክር ከእሳቸው እንደሚሄድ ስለሚያውቅ በደስታ ለቀሰ። ከዚያም ረሱል ዐለይሂ ሰላቱ ወሰላም እቤታቸው ላይ አሊን አስተኝተው ምንም እንደማያገኘው ቃል ከገቡለት በኋላ ከቤታቸው ሲወጡ ወታደር ቤታቸውን ከቦት ተመለከቱ። ይህንን ጊዜ ረሱል ዐለይሂ ሰላቱ ወሰላም ከመሬት አፈር ዘግነው ከፊቶቻቸውም ግርዶን ከስተኋላቸውም ግርዶን አደረግን ሸፈናችሁ፣ ስለዚህ እነሱ አያዩን የምትለዋን አያ ቀርተው የያዙትን አፈር ወጣቶች ላይ በተኑባቸው። እሳቸው የበተኑት አፈር በሁሉም ወጣት አይን ገብቶ አይኖቻቸውን ሲጋረድ ረሱላችን ዐለይሂ ሰላቱ ወሰላም ትተው አለፉ። ወጣቱ ሁሉ ሰይፉን አዘጋጅቶ የረሱላችን ዐለይሂ ሰላቱ ወሰላምን መውጣት እየተጠባበቀ ሌሊቱ ነጋ። ድንገት ዘቡ ብለው ሲገቡ በረሱላችን ቦታ አሊ ለጥ ብለው ተኝተዋል። በጣም ተበሳጩ። ወዲያውኑ በመበታተን ረሱል ዐለይሂ ሰላቱ ወሰላምን ወደ መዲና ወደሚወስደው መንገድ ሲገሰግሱ ሄዱ። ቁረይሾች ለፍለጋ የመዲናን መንገድ በሙሉ እንደሚያስሱ የተረዱት ነብይ ከባልደረባቸው ጋር ወደ መካ ዙሪያ ወዳለ አንድ ዋሻ ውስጥ ለመከለል ሄዱ። ዋሻው በጣም ያስፈራል። በእባቦች በጊንጦችና በተባዮች ተሞልቷል። አቡበክር የአይኑን ማረፊያ የሆኑትን ነብይ በር ላይ እንዲቆሙ በማድረግ ወደ ዋሻው ዘልቆ ገባ። ዋሻ ውስጥ ሲገቡ ስፍር ቁጥር የሌላቸው የእባብ ቀዳዳዎች ተመለከቱ። በልብሶቻቸው ቀዳዳዎችን በሙሉ ከሸፈኑ በኋላ አንድ የእባብ ቀዳዳ ስትቀር ረሱልን ዐለይሂ ሰላቱ ወሰላም ክፉ እንዳያገኛቸው አቡበክር በእጃቸው ሸፈኗት። ረሱል ሰለላሁ ዐለይሂ ወሰለም እንዲገባ አደረጓቸው። ረሱል ሰለላሁ ዐለይሂ ወሰለም ገብተው የድካም ስሜት ስለተሰማቸው በአቡበክር ታፋ ላይ ራሳቸውን በማሳረፍ ተኙ። አቡበክር ግን አሁንም እጁን በቀዳዳው ላይ እንደለጠፈ ነው። ረሱል ሰለላሁ ዐለይሂ ወሰለም እንቅልፍ ወሰዳቸው።
ድካም ያዘለውን ሰውነታቸውን አሳርፈዋል። በሞቀ እንቅልፍ ውስጥ ሳሉ ድንገት ፊታቸው ላይ ውሃ ነገር ጠብ ይል ጀመር። ረሱል ሰለላሁ ዐለይሂ ወሰለም ብንን ብሎ ሲነሱ አቡበክር እጁ በግድግዳ ላይ ተለጥፎ አይኑ ላይ እንባ እያዘነበ ነው። ረሱልም ምን ሆነሃል ያ አቡበክር ሲሉት እሳቸውም እባብ እንዳያገኝብኝ ቀዳዳዎችን ሁሉ ደፍኜ አንድ ቀዳዳ ስትቀረኝ መድፈኛ ስላጣሁ በእጄ ሸፈንኳት። እርሱ ከተኙ በኋላ እባብ ከውስጥ መጥቶ ነደፈኝ። ህመሙን መቋቋም ሲያቅተኝ እርሱን ከምረብሽ እጄን እዚያው ደፍኜ ማንባት ጀመርኩ አላቸው። ረሱልም ዐለይሂ ሰላቱ ወሰላም የጓደኛቸውን እጅ በመያዝ ሩቅያ ካደረጉለት በኋላ ትፍ ሲሉለት እጁ እንደነበረ ሆነ። በረሱል ማምለጥ እንደ እሳት ያንገበገባቸው ቁረይሾች የመካን በረሃ ሙሉ በሙሉ አፋልገው ካጡ በኋላ ተስፋ ቆርጠው ከተማ ላይ ተሰበሰቡ። በመጨረሻም ህዝቡ በካዕባ ዙሪያ በመጥራት መሐመድን ገሎም ሆነ በህይወት ያመጣ ሰው 100 ግመል ሽልማት አለው ብለው አስተላለፉ። ህዝቡ በፈረስ መካን ትቶ መሐመድን ፍለጋ ወደ በረሃ ዘመተ። የቁረይሾች ፍለጋ እስካሁን ያበቃል ብለው የገመቱት ረሱል ዐለይሂ ሰላቱ ወሰላም ባልደረባቸውን ይዘው ከዋሻው በመውጣት በረሃውን እያቆራረጡ ጉዞ ወደ መዲና ጀመሩ። ድባቡ ያስፈራል። አቡበክር አንድ ጠላት ረሱልን እንዳያገኝበት ሰግቶ አንዴ ወደ ኋላ አንዴ ወደ ጎን እየተመለከተ ነው የሚጓዘው። እጅጉን ፍርሃት አድሮበታል ለረሱላችን። እሳቸው ግን ቁርአን በመቅራት በዚያ ድምጻቸው የበረሃውን ድባብ ቀይረውታል። ፍጹም በተረጋጋ ስሜት ውስጥ ሆነው እየተጓዙ ነው። ፊዳከ አቢ ወኡሚ ያ ረሱላህ። አቡበክርም አሁንም ምንም አይነት መረጋጋት አይታይባቸውም። አንገቱን እያዘዋወረ ዙሪያውን መቃኘት ተያይዙታል። ድንገት ወደ ኋላ ሲመለከት የመንገዱን አሸዋ በእግሩ የሚያበን ፈረሰኛ ተመለከቱ። በፍርሃት ራሳቸውን መቆጣጠር አቃታቸው። ረሱል ዐለይሂ ሰላቱ ወሰላም ለመበቀል የሚመጡ ቁረይሾች መሆናቸውን ገምቷል። ፈረሰኛው እየተቃረበ ሲመጣ ሱራቃ የተባለ ሰው መሆኑን አወቁ። ሱራቃ እነሱን ሲመለከት የ100 ግመል ትዝ ብሎት ፈረሱን ሲሸመጥጥ የፈረሱ እግር መሬቷ ያዘችው። ድጋሚ እንደመመለስ ብሎ ሲጋልብ ዳግም መሬቷ ያዘችው። ያን ጊዜ የፈረሰኛ ረሱል ዐለይሂ ሰላቱ ወሰላም የሚጠብቅ ኃያል ጌታ እንዳለ በመረዳት እሳቸው ዘንድ በመሄድ ስንቅ ልስጣቸው አላቸው። እሳቸው እኛ ስንቅ አንፈልግም፣ ግን ለኛ ለማንም ወሬ ደብቀህ ወደ መካ ተመለስ ብለው ቃል ኪዳንን ገብተውለት ሸኙት። የረሱል ከመካ መንቀሳቀስ ያወቁት የመዲና ነዋሪያን ቀን በቀን የመዲናን ከተማ መግቢያ ላይ ፀሐይ እስኪለበልባቸው ድረስ ያን ተናፋቂ ነብይ ሲጠብቁት ይውሉና ሲመሽ ቤታቸው ይመለሳሉ። በወርሃ ረቢዑል አወል በ12ኛው ቀን የመዲና ሰዎች እንደወትሯቸው በናፍቆት ያንገበገባቸውን ነብይ ሲጠብቁ ብለው ፀሐይዋን መቋቋም ሲያቀታቸው ወደ ቤታቸው ተበታተኑ። በዚያ ሁኔታ ነበር እንግዲህ አንድ ይሁዳ የተምር ዛፍ ላይ ሳለ ከርቀት ረሱልን በመመልከት የመዲና ሰዎች ሆይ የምትጠብቁት ነብይ ያውላችሁ ብሎ ሲጣራ የከተማው ህዝብ ተገልብጦ ወጣ። አው በእሳቸው ናፍቆት ቤቱ ያስጠላው ሰው ሁሉ ሊቀበላቸው ወደ እሳቸው ሮጠ። በጥቂት ጊዜያት በእሳቸው ናፍቆት የተጠመደው የመዲና ህዝብ የረሱል ዐለይሂ ሰላቱ ወሰላምን አይለይ ግር ብሎ ወጣ። ልክ ረሱል ከተማዋን ሲረግጡ የከተማው ሴቶች ወለዐ አልበድሩ ዐለይና ሚን ሰኒያቲል ወዳዕ ወጀበ ሽክሩ ዐለይና ማደአን ሊላሂ ዳ አዩሃል መብዑሱ ፊና ጂህተ ሸረፍተል መዲና መርሐበን ያ ኸይረ ዳ እያሉ ተቀበሏቸው። ከተማዋ እጅጉን ተናውጣለች። ሁሉም በማያውቀው ደስታ ስሜት ውስጥ ተውጦ ያንን እንቁ ነብይ ለማየት ይተራመሳል። ህፃናት ልጆች በዚያ ግፊያ በዚያ ትርምስ ውስጥ ረሱል ዐለይሂ ሰላቱ ወሰላም ካሉባት ግመል ስርስር እየተከተሉ አንቱ የአላህ ነብይ አንቱ መሐመድ እያሉ ይጣራሉ። ረሱል ጉዟቸውን ቀጥሏል። ሁሉም ሰው ያ ረሱላህ እኔ ቤት ይግቡ፣ የኔ ቤት ይሻሉታል እያለ ይጮሃል። በሰዎች ደጅ ባለፉ ቁጥር የቤቱ ሰው የግመሏን ልጓም እያዘ ያ ረሱላህ እኔ ቤት ግቡ እያለ ማለፍ ከለከሏቸው። ሱብሃነክ ያ ረብ። ትላንትና ጣኢፍ ላይ ያ ሁሉ እንግልት የደረሰባቸው ነብይ፣ መካ ላይ ያን ሁሉ ስቃይ ያስተናገዱት ነብይ፣ ዛሬ ግን ሱብሃነክ ያ አላህ
በመጨረሻም ረሱል አለይሂ ሰላቱ ወሰላም ግመሏን ልቀቋት፣ ወደ ታዘዘችበት ነው የምትሄደው አሉ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም የጫነችው ግመል አቡ አዩብ አልአንሷሪ ደጅ ላይ ስትቆም አቡ አዩብ የረሱልን ዕቃ ይዘው ቤት አስገቧቸው። የመዲና ህዝቦች ለብዙ መቶ ዓመታቶች ያክል እርስ በእርስ ጦርነት ካሳለፉ በኋላ ሀገራቸው በገባው ክቡር ነብይ ምክንያት በአንድ ቀን ሰላምና ፍቅር ሰፈነ። ከተማዋ ፍጹም ሰላማዊና በኢማን የተሞላች ሆነች። የሙስሊሞች የጋራ መስገጃ መስጊድም ወዲያው አስገነቡ። ያኔ መስጊዱ ሲገነባ ሐቢቡና ሰለላሁ ዐለይሂ ወሰለም ድንጋይ እየተሸከሙ ያቀርቡ ነበር። ከዚያ ረሱል አለይሂ ሰላቱ ወሰላም ሙሃጅሮች ወይንም ስደተኞች በአንሷሮች ወይም የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጽ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱል አለይሂ ሰላቱ ወሰላም በወንድምነት ካስተሳሰሯቸው ሰዎች ጋር ንብረታቸውን በእኩል እስከ ማከፋፈል ጀመሩ። ምንም እንኳን በመዲና ያሉ አይሁዳውያን በረሱል አለይሂ ሰላቱ ወሰላም መግባት ቢናደዱም ምንም ማድረግ ባለመቻላቸው መዲና ፍጹም ሰላማዊ ከተማ ሆናለች። ከዛም ረሱል አለይሂ ሰላቱ ወሰላም 6 ጊዜያዊ ህጎች አጸደቁ። አንደኛ፣ ሙሃጅሮችና አንሷሮች አንድ እኩል ናቸው። ጠላቶቻቸው ላይ እንደ አንድ እጅ እርስ በእርስ ይተባበራሉ። ሁለተኛ፣ ደሞቻቸው የተጠበቀ ነው። ሙእሚንን አይገልም፣ ለካፊር አግዞ ሙስሊምን አይገልም። ሶስተኛ፣ አይሁዳውያን የሃይማኖት ነፃነታቸው የተጠበቀ ሲሆን ሙስሊም እንዲሆኑ አይገደዱም። አራተኛ፣ መቀመጫቸውን መዲና ያደረጉ አይሁዳውያን ከሙስሊሞች ጋር በመተባበር ሀገሪቱን ከወራሪ አካል መከላከል ግዴታቸው ሲሆን ከኢስላም ጠላቶች ጋር ትብብር ማድረግ በጥብቅ የተከለከለ ነው። አምስተኛ፣ ሁሉም በደለኛ፣ አመፀኛ፣ ቸልተኛና እነዚህን ህግጋቶች የሚጻረር ሰው በሱ እርግማንና ቁጣ ይደርስበታል፣ ሙስሊሞቹም ይዋጉታል። ስድስተኛ፣ በማንኛውም ጉዳይ አለመስማማት ቢፈጠር ፍርዱ ወደ ቁርአንና ወደ ሱና ተመላሽ ይሆናል። በዚህ ሁኔታ ከፊሉ አይሁዳውያን እስልምናን በውዴታ ሲቀበሉ፣ ከፊሎቹ ደግሞ አሻፈረኝ ብለው በተደነገገላቸው መብት መሰረት መዲና ላይ መኖር ጀመሩ። ከሀገር ውስጥም ሆነ ከሀገር ውጭ በድብቅ በመንቀሳቀስ የመዲናን ሰላም ለማደፍረስ እጅጉን ቢጥሩ በነብያዊ ስርዓትና የአመራር ብስለት መዲና ሰላሟን አስጠብቃ ኢስላምን በማሰራጨት የሙስሊም ማዕከል ሆናለች። ምንም እንኳን የመካ ሙሃጅሮች ነፍሶቻቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸው ግን በመካ መሳፍንቶችና በአጋሪያኑ ተዘርፏል። ሙስሊሞች ይህንን ለማካካስ ከሻም ሀገር በመዲና በኩል የሚመጡትን የመካ ቁረይሾች ሸቀጣ ሸቀጥ ለመውሰድ ስምምነት ላይ ደረሱ። ይህ ሁኔታቸው ለመካ ሙሽሪኮች ስጋት ስለሆነባቸው ሙሽሪኮች እንቅስቃሴያቸውን በጥንቃቄ ማድረግ ጀመሩ። ከዕለታት አንድ ቀን አቡ ሱፊያን ከሻም ወደ መካ በርካታ ሸቀጦችን ይዞ በመጓጓዝ ላይ ሳለ ወሬው ሙስሊሞች ሰሙና ንብረቱን ሊያስጥሉት በመስማማት 314 ሙስሊሞች ወደ መንገዱ ጉዞ ጀመሩ። አቡ ሱፊያን ይህንን ወሬ ሲሰማ እጅጉን ደነገጠ። ያን ሁሉ ንብረት እንዳይወሰድበት ዘዴ መዘየድ ጀመረ። ምንም ያደርገው ነገር ሲጠፋበት መንገድ በመቀየር ለመካ ሰዎች የድረስልኝ ጥሪ ላከ። የአቡ ሱፊያን የእርዳታ ጥሪ በቁረይሽ ጆሮ እንደደረሰ በሁለት ምክንያት ወኔ ደማቸው ፈልቶ ሙስሊሞችን ለመዋጋት በእልህ ተነሱ። አንደኛ ንብረቶቻቸው እንዳይዘረፉ፣ ሁለተኛ እንዴት መሐመድ እኛን ይደፍረናል በሚል ነው። ቁረይሾች በዚህ ሁኔታ ለጦርነት ዝግጅታቸውን አጠናቀው መካን ለቀው ሊወጡ ሲሉ መንገድ ቀይሬ ሸቀጦችን አትርፌ እየመጣሁ ነው የሚል የአቡ ሱፊያን መልእክተኛ መጥቶ አበሰራቸው። አሁን ህዝቡ ወኔው በቅጽበት ተነፈሰ። ንብረቶቻችን ካልተነኩ ከመሐመድ ጋር ምን አዋጋን በማለት ጦርነቱን ሲሰርዙ የጃሂልያ ወይም የድንቁርና አስተሳሰብ ጭንቅላቱን ማዕከል አድርጎ የያዘው አቡ ጃህል ሰው ለጦርነት ከተነሳ በኋላ መመለሱ ለሌላ የአረብ ነገዶች ጀሮ ከገባ ወርደታችንን መሸከም አንችልም በሚል ሰውን ገፋፍቶና ኸምር፣ ዘፈን፣ ሴት ሰብስበው
ለመዋጋት ወደ በድር ተጓዙ። አሁን ሁለቱም የጦር ቡድኖች ከተራራው ስር ባለው ሜዳ ላይ ተሰብስበው ተሰልፈዋል። ከርቀት ይታያሉ። የሙስሊሞች ቁጥር ከቁረይሾች አጋሪያን ጋር ሲነጻጸር እጅጉን ያስደነግጣል። ምንም እንኳን የሷሃቦች ቁጥራቸው ማነስ ለጦርነት የሚጋብዝ ባይሆንም በኢማን የተሞላ ልባቸው በወኔ ቆሟል። ረሱል አለይሂ ሰላቱ ወሰላም እየተዘዋወሩ ያበረታቷቸው ጀምሯል። በዚህ መሃል ነበር ከሙሃጂሮች ሚቅዳድ ኢብኑ አምር የተባለው ለረሱላችን አለይሂ ሰላቱ ወሰላም ያ ረሱላህ የታዘዝከውን ሁሉ ፈጽም፣ እኛ ከአንተ ጋር ነን ያለው። ይህንን ጊዜ ከዚያው አንሷሮች ክብር የሆነው ሰዒድ ኢብኑ ሙዓዝ ያ ረሱላህ እኛ በእርሶ አምነናል፣ ይዛችሁ የመጣችሁትንም እውነት ነው ብለናል፣ አጽድቀናል። በዚያም ዙሪያ ልንታዘዙት ላናምጹት ቃል ገብተናል። ስለዚህ ያሻውትን ሁሉ ይዘዙን እንፈጽማለን። ወላሂ ባህር ውስጥ ግቡ ብትሉን እንኳን ለመግባት ዝግጁ ነን ብለው ታሪካዊ ንግግራቸውን ለረሱል አለይሂ ሰላቱ ወሰላም አሰማቸው። ከዚያም ረሱል አለይሂ ሰላቱ ወሰላም በጥበብ የተሞላ የሰራዊት አሰላለፋቸውን ተጠቅመው ካሰለፉ በኋላ ጦርነቱ ተፋፍሞ ጀመረ። ረሱል አለይሂ ሰላቱ ወሰላም እጃቸውን ከፍ በማድረግ ያ አላህ ቃል የገባህልኝን ሙላልኝ ብለው ዱዓ አደረጉ። በመጨረሻም በሙስሊሞች ኢማናዊ ጥንካሬና በሙሽሪኮች ዱንያዊ ዝንባሌ የተጀመረው የበድር ጦርነት ሙስሊሞች የድል ካባ ልብሷቸው ሙሽሪኮችን ለሙስሊሞች ምርኮ በማድረግ ተጠናቀቀ። በዚህ ሁኔታ አንድም ቀን እረፍት ያላገኘው ነብይ ከሀገር ውስጥ ሙናፊቆችና ከሀገር ውጭ ሙሽሪኮችን በመጋፈጥ መዲና ላይ ለ6 ዓመታት በማሳለፍ በርካታ የአረብ ነገዶችን ወደ ዲነል ኢስላም ካስገቡ በኋላ በወርሃ ዙልሂጃ ረሱል አለይሂ ሰላቱ ወሰላም ተከታዮቻቸውን ይዘው በሰላም ለሐጅ ከመዲና ወደ መካ ጉዞ ጀመሩ። ይህንን ወሬ የሰሙት የመካ ጎሳዎች የምን ንቀት ነው? ቁጣቸው ገነፈለ። ሙሐመድም ሆነ ተከታዮቹ የመካን ምድር አይረግጧትም ብለው ቁረይሾች ከነወታደሮቻቸው ወጡ። ምንም አይነት ጦርነት ያልፈለጉትና ያልታጠቁት የሙስሊሞች ሰራዊቶች በተረጋጋ መንፈስ ጉዟቸውን ቀጥለዋል። በዚህ ሁኔታ በመጓዝ ላይ ሳሉ በመካ አቅራቢያ ሁደይቢያ የተባለ ስፍራ ላይ ሲደርሱ የረሱል አለይሂ ሰላቱ ወሰላም ፈረስ መሄድ እምቢ አለች። ይህንን ጊዜ ረሱል አለይሂ ሰላቱ ወሰላም የአላህ ትእዛዝ መሆኑን ተረዱ። እዚያው ቦታ ላይ ረሱል አለይሂ ሰላቱ ወሰላም ትንሽ ቆይተው ወደ መካ የሚወስደውን መንገድ ዳግም ተያያዙ። ይህ ሁኔታ ያስደነገጣቸው ቁረይሾች በፍርሃት ረሱል አለይሂ ሰላቱ ወሰላም ዘንድ መልእክተኞችን መላክ ጀመሩ። በመጨረሻም ሱሃይል የተባለ ሰው ከሙሽሪኮች በኩል ለመደራደር ረሱል አለይሂ ሰላቱ ወሰላም ዘንድ በመምጣት ይህን ዓመት ትተው እንዲመለሱና ቀጣይ ዓመት እንዲመለሱ ተስማሙ። በዚህ ስምምነት ጊዜ የኹዛ ጎሳዎች በሙስሊሞች ጥላ ከለላ ስር ሲገቡ፣ የበኑ በክር ጎሳዎች ደግሞ በሙሽሪኮች ጥላ ከለላ ገብተው ማንም ማንን ላይበድል ተስማሙ። ይሁን እንጂ ይህ ስምምነት የሷሃቦችን ልብ የሰበረ ቢሆንም የረሱላችንን አለይሂ ሰላቱ ወሰላም ፍላጎት በመሆኑ ሁሉም ስሜቱን ለመደበቅ እየተቆጣጠረ ነው። ይህን ዓመት መካ ሳይገቡ ለመጪው ዓመት ቀጠሮ ይዘው ሷሃቦቹ ልባቸው እየደማ ለረሱል አለይሂ ሰላቱ ወሰላም ትእዛዝ እጅ በመስጠት ወደ መዲና ተመለሱ። ይሁን እንጂ በሙሽሪኮች ጥላ ስር ያሉት በኑ በክሮች በሙስሊሞች ጥላ ስር ያሉትን ኹዛዎችን ሲዋጓቸው ቁረይሾች ቃል ኪዳናቸውን በማፍረስ በስራቸው ያሉትን ኹዛዎችን በማገዝ ሙስሊሞችን ማለት ነው ተዋጓቸው። ይህንን ጊዜ ነበር የኹዛዎች ባላባት የሆነው አምር ኢብኑ ሳሊም ረሱላችን አለይሂ ሰላቱ ወሰላም ዘንድ በመምጣት ሙሽሪኮቹ ያደረሱባቸውን ክህደትና ጭፍጨፋ የነገሯቸው። ይህን ጊዜ ረሱላችን አለይሂ ሰላቱ ወሰላም እጅጉን በማዘን ሙሽሪኮችን መካ ድረስ ሄደው እንደሚዋጉ ለኹዛዎች ቃል ገቡላቸው። ቁረይሾቹ በጣም ተሸበሩ። የሙሐመድ ዛቻ ተግባራዊ እንደሚሆንባቸው እርግጠኛ በመሆን የይቅርታ መልእክተኞችን ቢልኩን ተቀባይነት ሊያገኙ አልቻሉ። ከዚያም ረሱል አለይሂ ሰላቱ ወሰላም ለማንም ወሬውን በመደበቅ ጉዞ ወደ መካ ሊያደርጉ ዝግጅታቸውን ጀመሩ። አላህም ለቁረይሾች ይህንን ወሬ እንዲደብቅባቸው ተማጸኑት። በሂጅራ 8ኛው ዓመት በወርሃ ረመዳን
ረሱል አለይሂ ሰላቱ ወሰላም በብዙ ሺህ የሚቆጠሩ ወታደሮችን አስከትለው ጉዞ ወደ መካ ጀመሩ። ትዕይንቱ ደስ ይል ነበር። በኢማን የመጠቁ ሱሐቦች ከፍጥረታት ሁሉ የበላጭ የሆነውን ነብይ በመካከላቸው አስገብተው የላ ኢላሃ ኢላላህ ባንዲራን እያውለበለቡ ረጅሙን የበረሃ መንገድ ሌላ ውበት ሰጥቶታል። አቡ ሱፊያንና ሁለት ጓደኞቹ የሙሐመድን ጉዳይ ለማጣራት በማታ ሲወጡ ያ ሰፊ ሜዳ ሱሐቦች በለኮሱት ብዛት ባለው ቀንዲል ወይንም እሳት አሸብርቋል። በጣም ደነገጡ። ሙሐመድ ይመጣል ብለው በፍጹም ስላልገመቱ የኹዛ ጎሳዎች ናቸው እንዳንል በፍጹም እንዲህ በረሃውን የሚሞላ ብዛት የላቸውም፣ ምን ጉድ መጣብን እያሉ በጭንቀት ተዋጡ። ከዚያም አባስ አቡ ሱፊያንን ጠርቶ ይህኮ የሙሐመድ ሰራዊት ነው አለው። አቡ ሱፊያን ደነገጠ። የሚይዘው የሚጨብጠው ጠፋበት። በአግርሞት እየተመለከተ ይህ ሁሉ ሰራዊት ምን ጉድ ነው? ይህ ሁሉ ወታደር እንዴት በሙሐመድ ዙሪያ ሊሰባሰብ ቻለ? ከሀገሩ ትላንትና ተባሩ የወጣው ሰው ዛሬ እንዲህ በወታደር ታጅቦ ይምጣ እያለ ማጉረምረም ጀመረ። በዚህ መሃል አቡ ሱፊያን ረሱል አለይሂ ሰላቱ ወሰላም ዘንድ በመሄድ ሰልሞ ወደ መካ ተመለሰ። ረሱላችን አለይሂ ሰላቱ ወሰላም ብርቅዬ ሱሐቦቻቸውን አስከትለው የመካ ምድርን ረግጠው ከተማውን መግባት ጀመሩ። ቁጥራቸው እጅግ ብዙ፣ ስርዓታቸውና እርጋታቸው ያስደምማል። ምንም እንኳን ብዛታቸው ለቁጥር የሚያዳግት ቢሆንም በአንድ በሚወዱት ሰው ትዕዛዝ ብቻ ነው የሚንቀሳቀሱት። የመካ ከተማ ሊገቡ ሲሉ አቡ ሱፊያን ለመካ ቁረይሾች ጮክ ብለው እናንተ ቁረይሾች ሆይ ሙሐመድ ልትቋቋሙት የማትችሉትን ሰራዊት አስከትሎ መካን እየገባ ነው። ሁላችሁም ወደ የቤታችሁ ግቡ። እኔ ቤት የገባና እቤቱ የተደበቀ ማንም አይነካው በማለት ተጣራ። የመካ አመፀኛ ሁሉ ምድሪቱ ጠበበችው። ረሱልን አለይሂ ሰላቱ ወሰላም እድሜ ልኩን ያሰቃዩ ሁሉ መግቢያ መሽሎኪያ ጠፋቸው። የዛሬው ቀን የበቀል ቀን መሆኑ የገመቱ ሁላ መካን ትተው ይወጣሉ። ግን አብዛኛው በቤቱ ተደብቆ መሞቻቸውን ሰዓት መጠባበቅ ጀመሩ። ረሱላችን አለይሂ ሰላቱ ወሰላም መካን ከተማ ከመግባታቸው በፊት ሰራዊታቸውን በሁለት በመክፈል የአስለም፣ የሱለይም፣ የጊፋር፣ የሙዘይንና የጆሃይና እንዲሁም ሌሎችን ጎሳዎች ከመካ በስተቀኝ በኩል እንዲገቡ በማዘዝ ኻሊድ ኢብኑ ወሊድን አሚር አድርጎ በከተማው በግራ በኩል ደግሞ ዙበይር ኢብኑ አዋምን አሚር በማድረግ ሰራዊታቸውን ልከው ዛቸው ወደ መካ ለአላህ ምስጋና እያደረሱ ገቡ። የመካ ከተማ በተደበቁ ነዋሪዎች ባዶ ሆና ሳለ የሙስሊሞቹ ሰራዊት በቅጽበት መጣው ሞሏት። በዚህ ሁኔታ ላይ ሳሉ ሙስሊሞች ደስታቸውን በምስጋና እያሳለፉ ሳለ ረሱል ወደ ከአባ በመግባት ለብዙ ዓመታት የከረሙ ጣዖቶችን መሰባበር ጀመሩ። ከዚያም ረሱል አለይሂ ሰላቱ ወሰላም ቢላልን አዘዙትና በመካ የመጀመሪያውን አዛን ከካዕባ ጫፍ ላይ በመውጣት አሰማ። ህዝበ ሙስሊሙ አዛን ሲሰማ ፍጹም ተረጋጋ፣ ዝምታ ሰፈነ። ይህንን ጊዜ የተደበቁ የመካ ሙሽሪኮች ከየተደበቁበት በመውጣት ወደ ረሱላችን አለይሂ ሰላቱ ወሰላም እየመጡ እጅ መስጠት ጀመሩ። ከዚያም ረሱል አለይሂ ሰላቱ ወሰላም ከአላህ ብቻ ሌላ አምላክ የለም ቃል ኪዳን ሞላ፣ ባሪያው ድል አጎናጸፈ፣ አህዛብን ብቻውን አሸነፈ አሉ። ረሱልም ወደ ቁረይሾች ስብስብ በመሄድ ዛሬ ምን የማደርጋቸው ይመስላችኋል በማለት ለዘመናት ያሰቃያቸውን ሰዎች ጠየቁ። ቁረይሾቹ ስለ ረሱል አለይሂ ሰላቱ ወሰላም ምንነት ያውቃሉና በፍርሃት ተውጠው መልካም ነው ከአንተ የምንጠብቀው፣ እርሱ ቸር ወንድማችን የቸር ወንድማችን ልጅ ኖት አሉ። ረሱልም አለይሂ ሰላቱ ወሰላም ሙሽሪኮችን እዝነትና ፍቅር ያዘለ አስተያየት እያያቸው ዩሱፍ ለወንድሞቹ ያደረገውን ይቅርታ እንጂ ሌላ ነገር አላደርግባቸውም፣ ሂዱ እናንተ ነጻ አድርጊያቸዋለሁ አላቸው። ከዚያም በኋላ ረሱል አለይሂ ሰላቱ ወሰላም የእስልምናን መስፈርቶች እያስተማሯቸውና የአረብ ነገዶች ጣዖታትን ሱሐቦችን በመላክ እየሰበሩ ለ19 ቀናት ያክል መካ ላይ ካሳለፉ በኋላ ወደ መዲና ተመለሱ። ከዚያም መዲና ላይ ሆነው ዓለም ላይ ላሉ መንግስታት ደብዳቤ ላኩ። ይህ ደብዳቤ በደረሳቸው ጊዜ ደብዳቤውን ያጣጣሉና የናቁ እንደነበሩ ሁላ በክብር የተቀበሉ መንግስታትም ነበሩ። በክብር ከተቀበሉ መንግስታት ውስጥ የሀበሻው ንጉስ አንዱና ዋነኛው ነበር። ረሱል አለይሂ ሰላቱ ወሰላም ደብዳቤው እሱ ዘንድ ሲመጣ ለደብዳቤው ክብር ብቻ ከዙፋኑ ላይ ወርዶ ነበር። ወደ ግብጽ ንጉስም ሙቀውጢስ
ረሱል አለይሂ ሰላቱ ወሰላም ደብዳቤ በላኩ ጊዜ ሙቀውዲስ ምንም እንኳን ዲነል ኢስላምን ባይቀበልም ደብዳቤውን በክብር ተቀብሎ ለረሱል እጅ ነስቶ ስጦታዎችንም ጨምሮ ልኮ ነበር። ረሱል አለይሂ ሰላቱ ወሰላም የሮም ንጉስ ወደ ሆነው ሲራቀል እንዲህ ሲል ደብዳቤ ጽፈውለት ነበር። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው የአላህ ባሪያ ከሆነው ከመልእክተኛው መሐመድ ለሮም ንጉስ የተላከ ሰላም ቅኑን መንገድ በተከተለው ሁሉ ይሁን። በመቀጠልም እኔ ወደ እስልምና እጠራሃለሁ፣ ስለም ትድናለህ፣ ከሰለምክ አላህ ምንዳህን እጥፍ አድርጎ ይከፍልሃል፣ እምቢ ያልክ እንደሆነ የራስህንም ሆነ የህዝቦችህን ወንጀል ተሸካሚ ትሆናለህ። የመጽሐፍ ባለቤቶች ሆይ በእኛና በእናንተ መካከል ትክክለኛ ወደ ሆነችው ቃል ኑ፣ እሷም አላህን እንጂ ሌላ ላንገዛ፣ በእርሱ ምንም ነገር ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይዝ በላቸው። እምቢ ቢሉን እኛ ሙስሊሞች መሆናቸውን መስክሩ የሚል የቁርአን አያ አክለው ልከውለት ነበር። ይሁን እንጂ እሱ ግን ቢወደው ህዝቡ ስላልወደደው ንግስናውን ወዶ ሪሳላውን እምቢ አለ። በዚህ ሁኔታ ረሱላችን አለይሂ ሰላቱ ወሰላም ወደ ተለያዩ መንግስታት ደብዳቤዎችን በመላክ የአላህን ግዴታ ተወጡ። አሁን ጉዳዩ እየተጠናቀቀ መጥቷል። ረሱላችን አለይሂ ሰላቱ ወሰላም በሂጅራ 10ኛው ዓመት ላይ 100,000 ተከታዮችን ይዘው ለሐጅ መካ ተገኙ። መካ ላይ ሁሉም በተሰበሰበበት ረሱል አለይሂ ሰላቱ ወሰላም ምክርና ትምህርት ሊሰጡ ሁሉም ድምጹን አጥፍቷል። ረቢዓ ኢብኑ ኡመያ የተባለው በከፍተኛ ድምጹ የሚታወቀው ሱሐቢ ከእሳቸው ጎን የረሱል አለይሂ ሰላቱ ወሰላምን ድምጽ ሊያስተጋባ ቆሟል። እሳቸው ንግግራቸውን ጀመሩ። እናንተ ሰዎች ሆይ ንግግሬን በጽሞና አዳምጡ። ምናልባት ከዚች ቀን በኋላ በዚህ ቦታ ላይ እንደማገኛችሁ አላውቅምና እናንተ ሰዎች ሆይ እንደዚህ እንደተከበረው ቀን ሁላ፣ እናንተ ሰዎች ሆይ እንደዚህ እንደተከበረው ወር ሁላ፣ እንደዚህ እንደተከበረው ሀገራችሁ ሁላ ደሞቻችሁና ንብረቶቻችሁ በእናንተ ላይ ሐራም ነው እያሉ ረሱላችን አለይሂ ሰላቱ ወሰላም ህዝቦቻቸውን ብዙ ከመከሩ በኋላ በመሃል ውድ ጓደኛቸው አቡበክር የረሱል አለይሂ ሰላቱ ወሰላም ሞት መቃረቡን በመረዳት እየተንሰቀሰቀ ማልቀስ ጀመረ። ፊዳከ አቢ ወኡሚ ያ ሐቢበላህ። ከዚያም ታሪኳቸውን ሷሃቦችን ካስመሰከሩ በኋላ አላህ ሆይ መስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር በማለት ኹጥባቸውን አጠናቀቁ። ወደ መዲና ተመለሱ። በ11ኛው ዓመተ ሂጅራ በወርሃ ሰፈር ረሱል አለይሂ ሰላቱ ወሰላም ሮምን ስነ ስርዓት የሚያስይዝ ከፍተኛ ቁጥር ያለው ወታደር አዘጋጅተው በመሐከላቸው ወጣት የሆነውን ኡሳማ ኢብኑ ዘይድን በመሪነት ሾመው ላኩት። ይሁን እንጂ ሰራዊቱ ከተንቀሳቀሰ በኋላ ረሱል አለይሂ ሰላቱ ወሰላም በጠና በመታመማቸው ሰራዊቱ በሙሉ ወደ መዲና ተመልሶ ገባ። ረሱል አለይሂ ሰላቱ ወሰላም በህይወታቸው የመጨረሻ ሳምንታት አካባቢ የህመም ስሜት ሲሰማቸው ሷሃቦቻቸውን ሰብስበው ከእሳቸው መለየት እንደሌለባቸውና ትምህርትም አጥብቀው እንዲያደምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እንኳን እኔን ማየት የሚናፍቃችሁ ቀን ይመጣል፣ ያኔ ግን ንብረቶቻችሁን ልጆቻችሁን እንኳን መስዋዕት አድርጋችሁ ልታዩኝ ብትመኙ አታዩኝም በማለት አሁን ባሉ ሰዓት እንዲጠቀሙባቸው አዘዟቸው። ከዛም ረሱል አለይሂ ሰላቱ ወሰላም ወደ ኡሁድ ተራራ በመሄድ በኡሁድ ዘመቻ የተሰዉ ሷሃቦችን ቀብር ዘየሩ። በቀጣይም ቀንም ሌሊት ላይ እኚህ አዛኝ ነብይ ከእንቅልፋቸው ነቅተው አቡ ሙሂባን ቀስቅሰው እኔ ወደ በቂ መቃብር ሄጄ ለሙታኖች ምህረት እንድለምን አላህ አዞኛል፣ ተነስ አብረን እንሂድ አሉት። ከዚያም አቡ ሙሂባ አብሯቸው ከሄደ በኋላ ረሱልም አለይሂ ሰላቱ ወሰላም መቃብሩ ዘንድ በመቆም ለሙታኑ ዱዓ አደረጉላቸው። ከዚያም እዚያው ሳሉ ወደ አቡ ሙሂባ በመዞር አንተ አቡ ሙሂብ አላህ እኮ ዱንያን በሙሉ ኩፎቿን ሰጥቼ በእሷም ዘውታሪ ሆነ ጀነት ከምትገባና አሁን እኔን ከምትገናኝ የቱን ትመርጣለህ ብሎ አስመረጠኝ ሲሉ አቡ ሙሂባም ረሱልና አለይሂ ሰላቱ ወሰላም ማጣት አይፈልግምና ያ ረሱላህ እናቴም አባቴም ፊዳ ይሁንልዎት፣
በዱንያ ይዘውትሩና በኋላም ደግሞ ጀነትን ይምረጡ አሏቸው። ረሱል አለይሂ ሰላቱ ወሰላም የአቡ ሙሂባ ወላሂ አላህን መገናኘት መርጫለሁ ብለው መለሱለት። ከዚያ ቀን በኋላ ረሱል አለይሂ ሰላቱ ወሰላም በጠና ታመው ተኙ። መስጂዱ ያለሳቸው አልሞቅ ብሏል። ሷሃቦች ሁኔታቸው ልክ የቲም ይመስላል። አንድ ቀን አቡበክርና አባስ በመስጂድ በኩል ሲያልፉ ሷሃቦች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ጠይቋቸው ከረሱል ጋር የምናሳልፈው ያን ውብ ውሎ አስታውሰን ነው ብለው መለሱላቸው። እና አቡበክርም ወደ ረሱላችን ቤት በመሄድ የሷሃቦችን ሁኔታ ለረሱላችን አለይሂ ሰላቱ ወሰላም ነገሯቸው። ረሱልም ይህንን የሷሃቦች አሳዛኝ ሁኔታ ሲሰሙ ምንም እንኳን መራመድ ባይችሉ በአሊይና በፈድል ተደግፈው ከህመሙ ብዛት አንገታቸውን ደፍተው መስጂድ በመግባት ሰዎችን አሰብስበው ሚንበራቸው ላይ በትግል ለአንዴና ለመጨረሻ ጊዜ ወጡ። ህዝቡ መስጂዱን ሞልቶታል። ሷሃቦች ለቀናት ያላዩትን የነብያቸውን ፊት እንባ በሚያራግፍ አይኖቻቸው በስስት እየተመለከቷቸው ረሱልም ህመም ያዳከመው ፊታቸውን ቀና አድርገው ሷሃቦችን ሲመለከቱ መስጂዱ በለቅሶ ተናወጠ። ከዚያም ረሱል አለይሂ ሰላቱ ወሰላም የሚንበሩን ምሰሶ ተደግፈው እንደምንም ቆሙ። ወደ ሷሃቦች እየተመለከቱ እናንተ ሰዎች ሆይ ገንዘብ የወሰድኩበት ካለ ይሄው ንብረቴ መጥቶ መውሰድ ይችላል፣ የመታውት ካለ ይሄው ጀሰዴ ወይም አካሌ መጥቶ መበቀል ይችላል ብለው በአሳዛኝ ድምጽ ተናገሩና የሷሃቦችን ፊት በስስት መመልከት ጀመሩ። ሷሃቦች ቀና ብለው ለማየት የሚሳሱላቸው ነብይ ዛሬ በህመም ተዳክመው ኑ ተበቀሉኝ ሲሉ ሁሉም እየተንሰቀሰቀ ማልቀስ ጀመረ። ሷሃቦች የአይናቸው ማረፊያ ባሉት ንግግር ውስጣቸው ተነክቶ በማልቀስ ላይ ሳሉ ድንገት ኡካሻ የተባለ ሷሃቢ ብድግ ብሎ ያ ረሱላህ ዛሬ በቀልን እየጠየቁን ነውና እኔ ልበቀሉት ፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰልፍ ሲያስተካክሉ ሆዴን በዱላውት ገፋ አድርገው አሳመመውኛል። ስለዚህ ዛሬ ልበቀሉት ፈልጋለሁ አላቸው። ይህን ጊዜ ሷሃቦች በድንጋጤ ኡካሻ ላይ አፈጠጡ። በዚህ መሃል አልይ ብድግ ብሎ እኔ ለረሱል አለይሂ ሰላቱ ወሰላም ፊዳ በመሆን በእሳቸው ቦታ ሆኜ በቀለውን ልበቀል ዝግጁ ነኝ በማለት ቆመ። ረሱል በደከመ ድምጻቸው አይ አሊ አንተ ቁጭ በል እኔውን ይበቀል በማለት ዱላ እንዲሰጡ ታዘዙ። ሁሉም መስጂዱን በለቅሶ ሞላው። ኡካሻም የተሰጠውን ዱላ በእጁ ይዞ ሰልፉን እየሰነጣጠቀ ረሱል አለይሂ ሰላቱ ወሰላም ካሉበት ቦታ ደረሰ። የሷሃቦች ለቅሶ እጅጉን ጨመረ። እንዴት አይጨምር? የአይናቸው ማረፊያ ህመም ላይ ሳሉ በዱላ ሊመቱ ተዘጋጅተው ቆመው ሲያዩ እንዴት ሳያለቅሱ? ኡካሻ ልክ ረሱል አለይሂ ሰላቱ ወሰላም ያሉበት ሚንበር ላይ ሲደርሱ ዱላውን ጥሎ በረሱል ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ አካሌ ለአካሉ ፊዳ ይሁን ይል ጀመር። መስጂዱ በለቅሶ ተናወጠ። ሊበቀላቸው የሄደው ኡካሻ በረሱል አለይሂ ሰላቱ ወሰላም ሰውነት ተጠምጥሞ ሲያለቅስ ሷሃቦች ራሳቸውን መቆጣጠር አቃታቸው። ከዚያም ረሱል አለይሂ ሰላቱ ወሰላም ሷሃቦቻቸውን በስስት እየተመለከቱ በሽታ ባደከመው ድምጻቸው የተለያዩ ምክሮችን መከሯቸው። ይሁን እንጂ መስጂዱ በለቅሶ ተናውጧል። ረሱል አለይሂ ሰላቱ ወሰላም አያይዘው አንድ ሰውዬ ከዱንያና ከአኺራ ያስመርጠው አኺራን መረጠ አሉና ንግግራቸውን ሳይጨርሱ አቡበክር የረሱላችን አለይሂ ሰላቱ ወሰላም ንግግር ገብቶት ነበርና አባቶቻችን ፊዳ ይሁኑልዎት ያ ረሱላህ፣ እናቶቻችን ፊዳ ይሁኑልዎት ያ ረሱላህ፣ ልጆቻችንም ፊዳ ይሁኑልዎት ያ ረሱላህ፣ ሚስቶቻችንም ፊዳ ይሁኑልዎት ያ ረሱላህ በማለት የረሱልን ንግግር አቋርጦ መስጂዱን በለቅሶ ረበሸው። ይህንን ጊዜ ሷሃቦች ምንም ስላልገባቸው እንዴት ረሱል የሚናገሩትን ያቋርጣቸዋል ብለው አጉረመረሙ። ረሱል አለይሂ ሰላቱ ወሰላም ተውት ጓደኛዬ፣ ማናችሁም ለኢስላም ውለታ የዋላችሁ ውለታችሁን መልሰንላችኋል አቡበክር ሲቀር የሱን ውለታ መክፈል አንችልምና ለአላህ ትተነዋል። ከቤቶቻችሁ ወደ መስጂድ የሚያስገቡ በሮች ሁሉ ይዘጉ የአቡበክር ሲቀር ብለው ተናገሩ። ከዚያም ረሱል ከሚንበር ከመውረዳቸው በፊት የሷሃቦችን ሁኔታ ሲመለከቱ እንዲህ በማለት ዱዓ ያደርጉላቸው ጀመር። አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ይርዳችሁ፣ አላህ ያጽናችሁ፣ አላህ ያበርታችሁ። ሰዎች ሆይ
ከአሁን በኋላ እስከ ቂያማ ላሉ እኔን ሳያዩ ለሚያምኑብኝ ኡመቴ ሁሉ ሰላምታዬን አድርሱልኝ። ፊዳከ አቢ ወኡሚ ያ ረሱላላህ። ይህንን ካሉ በኋላ ረሱላችን አለይሂ ሰላቱ ወሰላም ያችን ሚንበር ዳግም ላይ ወጧት ትተው ወረዱና ወደ ቤት ተመለሱ። ከዚያም በኋላ ህመማቸው እጅጉን እየጨመረባቸው ጉልበታቸውን አዳከመው። ረሱል መስጂድ ገብተው ከሰገዱ ሰንበትበት ብሏል። ሷሃቦችንም እያሰገደ ያለው አቡበክር ነው። በዕለተ ሰኞ ሷሃቦች በአቡበክር ኢማምነት የሱብሂን ሰላት በመስገድ ላይ ሳሉ ረሱል ከመስጂዱ ጎን ካለው ቤታቸው ሆነው መጋረጃውን ከፍተው ሷሃቦችን ተመለከቱና ፈገግ አሉ። አው ተልእኳቸው ተሳክቶ ሷሃቦች የረሱልን ፈለግ ተከትለው ሲሰግዱ ሲመለከቱ ረሱል አለይሂ ሰላቱ ወሰላም በደስታ ፈገግ አሉ። ሷሃቦችም ከፊት ለፊታቸው የረሱል አለይሂ ሰላቱ ወሰላም ፈገግ ያለ ፊት ሲመለከቱ ረሱልን ህመሙ የተሻላቸው መስሏቸው ከሶላት ለመፍታት ተቃረቡ። ያን ጊዜ ረሱል አለይሂ ሰላቱ ወሰላም ፈገግ አሉና ሷሃቦች ሰላታቸውን እንዲያጠናቅቁ በምልክት አሳይተው ያንን መጋረጃ ዳግም ላይ ከፍቱት ዘጉት። ሷሃቦችም ያንን በኑር የተሞላ ፊት ዳግም ላይ ተሰናበቱት። ከዚያም ረሱል አለይሂ ሰላቱ ወሰላም የሰው ልጅ ሊቋቋመው የማይችለውን ህመም ይሰማቸው ጀመር። ህመሙ አዳክሟቸው በማቃሰት ላይ ሳሉ ድንገት የአብራካቸው ክፋይ የሆነችው የኸዲጃ ማስታወሻ ውድ ልጃቸው ፋጢማ ብቅ አለች። አባቷ እንዲህ በህመም ሲሰቃዩ ስታይ እያለቀሰች ወይኔ አባቴ ስቃ ማለት ጀመረች። ረሱልም ከዛሬ ጀምሮ በአባትሽ ላይ ምንም አይነት ስቃይ አይኖርበትም አሏት። ከዚያም ረሱል የፋጢማን መረበሽ ሲመለከቱ ነይ ጠጋ በይ ልጄ አሏት። ጠጋ ስትል በጆሮዋ በዚህ ህመሜ ልሞት ፋጢማ በምሬት ማልቀስ ጀመረች። አሁንም ነይ ፋጢማ ጠጋ በይ አሏት። ጠጋ ስትል በጆሮዋ እኔ ከሞት ከቤተሰቦቼ ቀድመሽ የምትገናኙ አንቺ ነሽ አሏት። ይህንን ጊዜ ሳቃለች። ከዚያም ረሱል አለይሂ ሰላቱ ወሰላም ቤተሰቦቻቸውን በመጥራት ሁሉንም በስስት ተመለከቷቸው፣ እንባቸውንም አፈሰሱ። ረሱልም ቀና ብለው እንኳን ደህና መጣችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ያቅናችሁ፣ አላህ መልካሙን ያጋጥማችሁ፣ አላህ ሰላም ያድርጋችሁ፣ አላህ ይቀበላችሁ፣ እናንተንም ለአላህ አደራ ሰጥቻለሁ አላቸው። ከዚያም ቤተሰቦቻቸው መች ነው ቀጠሮ ብሎ ጠየቁ። ረሱልም መለያያችን ደርሷል፣ ወደ አላህና ወደ ሲድረቱል ሙንተሃ መመለሻ ይቀርባል አሉ። ቤተሰቦቻቸውም ማን ሰውነቱን ይጠብ ብለው ሲጠይቁ ረሱልም የቅርብ ቤተሰቦቼ አሉ። ቤተሰቦቻቸውም በምን እንከፍኖት ብለው ሲጠይቋቸው በዚህ በለበስኩት ወይንም በነጭ ጨርቅ ብለው መለሱላቸው። ቤተሰቦቻቸውም ሰላተል ጀናዛ ማን ያሰግድ ብለው ሲጠይቋቸው ቆይ አላህ ስለኔ ኸይር ጀዛችሁን ይክፈላችሁ። ሁሉም እጅጉን ተላቀሱ። ከዚያም ረሱል አለይሂ ሰላቱ ወሰላም አጥባችሁኝ ከከፈናችሁኝ በኋላ እዚሁ ፍራሼ ላይ ተውኝ፣ ከዚያም ከኔ ዘንድ ለጥቂት ጊዜ ውጡና ጅብሪል፣ ሚካኤል፣ ኢስራፌልና መለከል መውት ከሌሎች መላእክቶች ይሰግዱብኛል። ከዚያ እናንተ ገብታችሁ ስገዱብኝ። በመቀጠል ሌላ ሰው ተራ በተራ እየገባ ይስገድብኝ፣ በውዳሴ በሙሾ አዛአት አድርጉኝ አሏቸው። ከዚያም ህመሙ መልኩን ቀይሮ ያሰቃያቸው ጀመር። በዚህ መሃል ረሱል አለይሂ ሰላቱ ወሰላም አንቺ አይሻ በኸይበር ያበሉኝ መርዝ ህመሙ አሁንም እየተሰማኝ ነው አሏት። በመጨረሻም የአይሻ ወንድም የሆነው አብዱራህማን በአፉ መፋቂያ ይዞ ረሱል አለይሂ ሰላቱ ወሰላም ሊያያቸው እቤት ገባ። ረሱልም የአብዱራህማንን አፍ ሲመለከቱ አይሻ ረሱል አለይሂ ሰላቱ ወሰላም መፋቂያ እንደፈለጉ ተረድታ መፋቂያውን ተቀበለችውና እሱ የፋቀበትን በኩል ቆርጣ ከዚያም በአፏ ለስልሳ ለውዷ ሰጠቻቸው። የህመማቸው ብዛት ላብ እንደ ውሃ ከፊታቸው ይወርድ ነበር። ይህን ጊዜ ረሱልም በደከመ ድምጻቸው ላኢላሃ ኢላላህ ሞት ተአራለው፣ ላኢላሃ ኢላላህ ሞት ተአራለው እያሉ ሲደጋግሙ ከወደ መስጂዱ በኩል የሷሃቦች የምሬት ለቅሶ እስከ አይሻ ቤት ይሰማ ጀመር። ከዚያም ረሱል አለይሂ ሰላቱ ወሰላም እቤት ውስጥ
አይሻ ስትቀር ሁሉም እንዲወጡ አዘዙ። ሁሉም ሲወጡ ጅብሪል ገባና ያ ረሱላህ መለከል ሞት በር ላይ ቆሞ እያስፈቀደ ነው፣ ከዚህ በፊት ማንንም ማስፈቅዶ አያውቅም አላቸው። ረሱልም አለይሂ ሰላቱ ወሰላም እንዲገባ ፈቀዱለትና መለከል ሞት ገብቶ ረሱል ራስጌ ላይ ቁጭ አለ። ከዚያ መለከል ሞት አንቱ የአላህ መልእክተኛ አላህ ከዱንያና እሱን ከመገናኘት የቱን እንደምትፈልግ አስመርጣችሁ ብሎኝ ነው የመጣሁት አላቸው በሐያ ተሞልቶ። ረሱላችን አይ ወደ ላይ ያለው ጋር መሄድ ይሻለኛል፣ በዘመናት በናፍቆት የተሰቃዩትን ጌታ መገናኘት መረጡ። መለከል ሞትም በረሱል አለይሂ ሰላቱ ወሰላም ራስጌ በኩል በመቆም አንቺ ምርጧ የሙሐመድ ኢብኑ አብዱላህ ነፍስ ሆይ ከጌታሽ በሆነ ውዴታ ወደ ውዴታ ውጪ፣ ወደ ወደድሽውና ወደማይቆጣሽ ጌታ ውጪ ማለት ጀመረ። ረሱል በአይሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ ሰላታችሁን አደራ፣ በስሮቻችሁ ያሉትንም አደራ፣ ኡመቴ 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 ያሉ ሰውነታቸው ቀጥ አለ። ከፍ ያለችው እጃቸውን ወደ ታች ወደቀች። ኢና ሊላሂ ወኢና ኢለይሂ ራጂዑን ቢአቢ አንተ ወኡሚ ያ ረሱላላህ ሰለላሁ ዐለይሂ ወሰለም። ረሱላችን ሞቱ። ያለ እናትና አባት እንግልት ያደጉት ረሱል ሞቱ። ለኡመታቸው ሲያለቅሱ አንድ ቀን ያላረፉት ነብይ ሞቱ። አንድ ቀን የስንዴ ዳቦ ጠግበው ያልበሉት ሞቱ። እኛም በመናፈቅ የሚያለቅሱት ነብይ ሞቱ። ያ ምድር ለ63 ዓመት በኑራቸው ያበሯት ነብይ ሞቱ። ያ ለኛ ሂዳያ ብሎ የተጠሙት ነብይ ሞቱ። ያ ለኛ ሂዳያ ብሎ በድንጋይ የተፈነከተው ነብይ ሞቱ። የአይናችን ማረፊያ ሞቱ። አይሻ የሳቸውን መሞት ስትመለከት ወደ መስጂዱ በመውጣት ለተሰበሰቡት ሱሐቦች የአላህ መልእክተኛ ሞቱ፣ የአላህ መልእክተኛ ሞቱ እያለች መጮህ ጀመረች። ያኔ ሱሐቦች ራሳቸውን መሳት ጀመሩ። ከእሳቸው ውጭ ያለው ኑሮ ሲያስቡት ስሜታቸውን መቋቋም አቃታቸው። ግማሹ ራሱን ስቶ ይወድቃል። አሊ የሚሆነው ጠፍቶት መሬት ላይ ተዘርሯል። ዑስማን ራሱን ስቶ ሰው እጁን ይዞት ወዲህ ወዲያ ያደርገዋል። ሌላው ደግሞ ወላሂ እውን ረሱል ሞተው ከሆነ እኛ ያለሳቸው መኖር ስለማንፈልግ የአላህ ግደለኝ እያሉ አካባቢውን በለቅሶ ዋጡት። ያቺ በእሳቸው ፈገግታ ያሸበረቀችው መዲና ጠቆረች። ዑመርም ህዝቡን መስጂድ ውስጥ ሰብስቦ ሰይፋቸውን እያምዘገዘገ ወላሂ ረሱል ሞቷል የሚል ካለ በዚህ አንገቱን ቆርጠዋለሁ። ረሱል አልሞቱም። ሙሳ አላህን ሊገናኝ እንደሄደው እሳቸውም ሊገናኙ ሄደው ነው። ረሱል ይመለሳሉ አልሞቱም ማለት ጀመሩ። አቡበክር ከከተማ ወጣ ብለው ነበርና ይህንን ወሬ ሰምተው ሲገሰግሱ መጡ። ዑመር መስጂድ ላይ ሲዝት ተመለከቱት። አቡበክርም አይኑን ማመን አቅቶት ወደ ውስጥ ዘልቆ ሲገባ ረሱል አለይሂ ሰላቱ ወሰላም በቤቱ ዳር ላይ ተከናንበዋል። አቡበክርም ጠጋ ብለው ፊታቸውን ገልጦ በስስት እየተመለከታቸው ከአይኑ እንባ እየረገፈ በመሳም እርሶ ሞተውም ሕያው ሆነው ምንኛ ያምራሉ ያ ረሱላላህ፣ አላህ የጻፈቦትን ሞት እንኳን ቀመሷት፣ ካሁን በኋላ ሞት የሚባል ነገር የለቦትም ብሎ ፊታቸውን ሸፍኖ ሰውን ሊያረጋጋ መስጂድ ገባ። ዑመር በሐዘን ሰክሮ የሚናገረውን አያውቅም። አቡበክር ዑመርን እረፍ ቢለውም ዑመር ግን ሊያቆም ባለመቻሉ አቡበክር ከዑመር ዙሪያ ያለውን ህዝብ እናንተ ሰዎች ሆይ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ አላህን የሚያመልክ ካለ አላህ ሕያው ነው የማይሞት ካለ በኋላ ሙሐመድም ከፊት መልእክተኞች በእርግጥ ያለፉት የሆኑት መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላ የሚገለበጥ ሰው ካለ አላህን ምንም አይጎዳውም። አላህ አመስገኞችን በእርግጥ ይመነዳል የሚለውን የቁርአን አንቀጽ አነበበ። ይህንን ሲሰሙ ሱሐቦች የረሱልን ሞት አመኑ። ዑመርም ተስፋ ቆርጦ ፈዘዘ።
አቡ ሁረይራ እግሩ ተብረክርኮ ወደቀ። ከዚያም ሷሃቦች ረሱል አለይሂ ሰላቱ ወሰላምን ቀብረው ሲመለሱ ፋጢማ አገኘቻቸውና አንተ አነስ በረሱላችን ሰውነት ላይ አፈር መመለስ አስቻላችሁን ብላ ስትጠይቀው አነስ እየተንሰቀሰቀ ወላሂ አልቻልንም ግን ነፍሶቻችንን አስገድደን ነው አላት። ቢአቢ አንተ ወኡሚ ያ ረሱላላህ ከረሱላችን አለይሂ ሰላቱ ወሰላም ጋር በጀነት ይሰብስበን።